እናንተ ያው ከተሜ ስለሆናችሁ ባቄላና ተር በፍሬው ነው የምታውቁት ወጣትነት ማለት ተርኒንግ ፖይንት ነው ከህፃንነት መተን ወደ እጥፍ ምንልበት መታጠፊያ ነው ያኔ መንገድ የሳትን እንደሆነ በጣም አደገኛ ነው ወጣትነት እንደ አቶሚክ ኃይል ነው ሁሉ ጊዜ ትክክለኛ ቦታ ላይ የመጀመር ችግር አለብን ይሄ በወጣቱ ብቻ አይደለም በጋብቻችን እንደዚህ ነው በክነታችንም እንደዚህ ነው በሙስናችንም እንደዚህ ነው በማንኛውም ስራችን በሙሉ እንደዚህ ነው ስጋው ደግሞ ይቀበል የለ አሁን ይሁሉ ወጣ አራ ትቆርባላችሁ ብለ እኔም ልጠይቅ አልችልም ምን አጠያየቀኝ እያወኩት እንዴ ደሞኛ በዚህ እድሜ እንቆርባለን እንደሚል ማን ነው በዚህ እድሜ አይቆርብም ያለው እኛ እኮ የጉር ነው ምላችሁ ዝም ይያደለም አሁን ምጠራላችሁ አይተክሲያናት ጠንክረው ነው ያሉት እንጂ እንደኛ ምቾት የለ ሶሪያ ብዙዎች ታውቃላችሁ ሶሪያውያን ስደት መጥተው ኢትዮጵያውያን አዲስ አበባም በዚህ በባዳርም እየለመኑ አይታቸዋል እንጂ ወርቅና ድንጋይ ለይቶ የማያቀሰው ወርቅ ለሱ ድንጋይ እኛው ስላልተማር ስለ ንስሐ አልተማር ስለ ስጋው ደግሞ ስለ ምናምን ስላልተማር አናደርገው በቃ በሰላም ምንኖር ሰዎች ነን እኛ አሐዱ አምላክ ሊቃውንተ ቤተ ክርስቲያን እንዲሁ ልጆቻችን ወንድሞች እህቶች በቤተ ክርስቲያናችን በዚህ ዕለት በዚህ ሰዓት ጥሪ ተደርጎላችሁ ጥሪውን አክብራችሁ የተገኛችሁ በሙሉ በእግዚአብሔር ስም እንደምን ዋላችሁ እንዴት ዋላችሁ እንደምን ቆያችሁ ቸርነቱ የሚያልቅበት ምሕረቱ የበዛ መድኃኔዓለም ለመልካም ነገር ቃሉን ሰምተን ህይወታችን እንዲለወጥ በዚህ ሰዓት በዚህ ዕለት መገኘታችን ትልቅ ነገር ነውና ይህን ላደረገ አምላክ ክብር ምስጋና ይድረሰው። ያው እንግዲህ በመርሃ ግብሩ መሪ መሰረት መልእክቱ እንደተላለፈው የ2018 ዓመት የስብከተ ወንጌል እቅድ አፈጻጸምና የ2019 ቀጣይ የምንሰራውን ስራ በእቅድ ላይ አስቀምጠን እንዲሁ የቤተ ክርስቲያን አካላት ባለድርሻ አካላትና አጋር አካላትን እንዲሁም ከአጥቢያ የተወጣጡ ምእመናንን ትናንት እሁድ 2 ሰንበት ቀድመን ስብሰባ አድርገን ነበር እዚህ አዳራሽ እና እቅዱን በመገምገም እንዲሁ ከአገልግሎቱ ጋር በተያያዘ ስብከተ ወንጌል አገልግሎቱ ምን ይመስላል ነው ውይይቱ በዋነኛነት እና ምእመናን ብዙ አስተያየት ሰጠዋል ባለው ጥሩ ነው ግን ደግሞ ወጣት ላይ ቢሰራ በጣም ትልቅ ነገር ነው ነገ ትልልቅ ሆነው ልጆች ኑሯቸው ያጥቢያው አባል ሆነው የሚቀጥሉ እነሱ ናቸውና ወደ ዩኒቨርሲቲም ይሄዳሉ ከዚህም ያሉትም ቢሆን የበለጠ ከመድረኩ ስብከት ባለፈ ደግሞ በአዳራሽ ላይ ሰብሰብ አድርጎ ማስተማሩ የበለጠ ውጤት ያመጣል የሚል ግብአት ተሰጥቶ ነበረ ያንን ግብአት መሰረት በማድረግ ስብከተ ወንጌል ኮሚቴውና የሚመለከታቸውን ሰብሰብ አድርገን እንዴት ነው ማድረግ ያለብን የተሰጠ ሐሳብ አለ ብለን እሱን ተወያይተን በፍልሰታ አንደኛ ጾም ስለሆነ መንፈሳዊው እሳቤም ደግሞ በብዛት ያለ ጾም ወራት ላይ ነውና ከዚህ ላይ ቢደረግ የተሻለ ነው የሚል ወራቱንም መርጠናል ከዚያ ባሻገር መምህራንንም ስናይ በትርጓሜ ቤት ያሉ መምህር አንድ እንዲሁ ደግሞ ለወጣቶች ቅርብ የሆነ በመንፈሳዊው የተማረ ግን ደግሞ ለወጣቶችም ደግሞ የበለጠ እንትን የሆነ ደግሞ አንድ መምህር ሁለት መምህሮችን ልየታ አድርገናል ስለዚህ መምህሮችን ያው የዛሬውንም የምታዩዋቸው ይሆናል ስልጠና ሲሰጡ ከዚህ በፊትም የምታውቋቸው ለቤተ ክርስቲያን የተለያዩ በርካታ ስራዎችን ያበረከቱ ትልልቅ አይናማ መምህራንን ያፈሩ መምህሮች ናቸው የነገውንም ደግሞ ነገስት መጡ ደግሞ ስለምታዩዋቸው እዛው ላይ ስማቸውንና እነሱን ስለምታዩ ማብራራትም ላይ ያስፈልግ ይችላል በዋነኛነት እግዚአብሔር ፈቅዶ እናንተም እድለኛ ሆናችሁ ቤተ ክርስቲያን ልጆቼ ናችሁ ብላ ስትጠራ አክብራችሁ በመገኘታችሁ በጣም ቤተ ክርስቲያን ትኮራለች እኛም እጅግ ደስተኛ ነን ይህንን ያደረግንበት ትልቁ ምክንያት እንግዲህ ወጣቶች በተለያየ መልኩ በዩኒቨርሲቲም ይሁን በዚሁ ባለንበትም ቢሆን እንግዲህ እንደምታዩት በሚዲያውም በተለያየ ፌስቡኩ ሐሳባችን በብዛት እየተሰረቀ
ከቤተ ክርስቲያን መንፈሳዊ ሐሳቤ እንዳንርቅ ይሄንን በይበልጥ ተምረን ህይወታችን እንድንጠብቅ በማሰብ ነው ይሄን የተደረገና ይሄንን ዓላማ ይዘን ወደፊት ቤተ ክርስቲያን ስትጠራን እንግዲህ ብዙ ድምጾች አሉ፣ በዓለም ያሉ ብዙ ድምጾች አሉ። ግን የቤተ ክርስቲያን ድምጽ ደግሞ ይለያል። እሷ የምትጠራው ለድህነት ነው። ለድህነት ጥሩ ስብዕና እንዲኖረን የተሟላ መንፈሳዊ ህይወት እንዲኖረን ነው ቤተ ክርስቲያን አስባ የምትጠራን። ስለዚህ ብዙ ጊዜ ወጣቶችን የሆነ አካል ይፈልጋቸዋል፣ ይሰበሰባሉ፣ እንትን ይላሉ። ይሄኛው ግን ወደፊት ከስልጠና በኋላ ወጥ በሆነ ቋሚ በሆነ መልኩ ስልጠናው የሚቀጥል ይሆናል ብዬ አስባለሁ። እናንተም ሐሳብና አስተያየትም ስለምትሰጡበት ወደ መጨረሻ ዛሬን ብቻ ተሰብስበን እንዲህ ብትን ማለት የለብንም። እንደኛ ሐሳብ ማለት ነው። ቋሚ በሆነ በወር ሊሆን ይችላል ወይም በሳምንት ውስጥ ሊሆን ይችላል እየተገናኘን የምንማማርና መንፈሳዊ ህይወታችን የምንቃኝ መሆን መቻል አለብን። አሁን ምድራዊ ኑሯችንን ወጠን ወርደን ጥረን ግረን ደክመን ነው የፈለግነውን ነገር ማግኘት የምንችለው። መንፈሳዊ ህይወታችን ላይም ደግሞ ከዚያ ከግቡ ለመድረስ እንደዚሁ በመንፈሳዊ ወይም ደግሞ በመጽሐፍ ቅዱስ አስተምሮ ህይወታችን እያየን በዚያ መስተዋትነት ምን ላይ ነው ያለን፣ ጠንካራ ነን፣ ደካማ ነን፣ ያን ድክመታችን በዚህ በምናገኘው ስልጠና እየሞላን ወደፊት ህይወታችን እየቃኘን የምንቀጥል ነው የምንሆነውና እዚህ ላይ ልል የምፈልገው አንደኛ እድለኞች መሆናችን ቤተክርስቲያን ጠርታ እናንተ ማክበራችሁ መገኘታችሁ ይህን እድል ያላገኙ ብዙ ሰዎች አሉ። በእንጀራ ምክንያት ወደ ተለያየ ቦታ ሂደው የእግዚአብሔርን ቃል ለማግኘት የሚቸገሩ እህቶች ወንድሞች አሉ። የሁላችንም ስለምናውቀው ማለት ነው። እኛ ግን ደግሞ መምህራኖቻችን መሀል ላይ ተገኝተው እነሱ ለማስተማር ብዙ የሥራ ኃላፊነት አለባቸው፣ ድርብርብ የሆነ ማለት ነው። ግን ቤተክርስቲያኗ ስትጠራቸው እንዴ ወጣቶችን ሰብስባችሁ እናስተምር ስትሉ እኛም ደግሞ ታዛዦች ነን በማለት ነው። እንግዲህ እነንታ ኃይለ ማርያም ዘውዱ ዛሬ ስልጠና የሚሰጡ ትልልቅ መምህራን እኛን አክብረው ቤተክርስቲያኗን አክብረው ትውልዱ ላይ ለመስራት አስበው ነው የመጡና የሚሰጠውን ስልጠና ህሊናችን ሰብሰብ አድርገን ቅድም እንደተባለው ሞባይል አጥፍተን ህሊናችን ሰብሰብ አድርገን የሚሰጠውን ስልጠና በአግባብ እንድንወስድ የሚለውን መልእክት ማስተላለፍ ፈልጋለሁ። ወደፊት እግዚአብሔር ወዶና ፈቅዶ በመካከላችን ተገኝቶ ጉባኤያችን ባርኮ በመምሩ ላይ ምስጢር ገልጾ በእኛም ደግሞ ሰሚ ጆሮ አስተዋይ አእምሮ አድሎን ለታሰበለት ዓላማ እንድንውል ቅዱስ ፈቃዱ ይሁንልን። ወደፊትም ቢሆን ወደ ግቢ ስነድ በግቢ ተካተን ማለት ነው። ከዛ ሄዶ ግቢ ላይ የሚሰጥ መንፈሳዊ ኮርሶች አሉ። ከዚያም ያንን ኮርስ ማግኘት እንድንችል እድሜያችን ዝቅ ያለ ካለንም ደግሞ በሰንበት ትምህርት ቤት ተካተን ስርዓተ ትምህርቱ አሁን የወረደው ስርዓተ ትምህርትን በሱ መማር እንድንችል በሰርክ መርሃ ግብርም 11 ሰዓት ተኩል የመንግስት ሰራተኞች ከስራ ሲወጡ፣ ተማሪዎችም ከትምህርት ሲወጡ፣ ነጋዴዎችም ሲነግዱ ውለው ከሰዓትም አጥቢያው ላይ የሚሰጡ ትልልቅ መምህራን አሉ። ቤተክርስቲያን የመደበቻቸው ማለት ነው። እና እነሱ ትምህርት ሲሰጡም እዚያ ሰዓት እየተገኘነ ትምህርት መማር አስፈላጊ ነው። ማርያም ያላዛር እህት በጎ ዕድል መረጠች የተባለች ጌታ እግር ስር ቁጭ ብላ ወንጌል በመማሯ ነው። እንዲያው ሃይማኖታችን በመንፈሳዊ ዕውቀት የታገዘ ካልሆነ አስቸጋሪ ነው። ማንም እንደፈለገ የሚወስደን የሚነዳን ነው የሚሆነው። ስለዚህ መንፈሳዊ ዕውቀት እንዲኖረን ይህንን አውቀን ደግሞ አምልኮቱን ስናመልከው ደስ ብሎን ገብቶን ይሆናል። አንዳንዴ ዝም ብሎ ሰዎቹ ትክክል እየመሰላቸው በልምድ ዝም ብሎ እግዚአብሔርን የሚያስቀይሙ ሰዎች ሁሉ ይኖራሉ። ስለዚህ በሚሰጠው ስልጠና በሱ መስተዋትነት ህይወታችን እያየን ከመንፈሳዊው ጉዞ ጎለናል ወይስ ትክክል ነን የሚለውን እየመዘን በሱ መልኩ መንቀሳቀስ ይገባናል። ሌላ ጊዜ ደግሞ እድል ካገኘ ተመልሰን የምናይ ይሆናል። አሁን ግን ሰዓትም እንዳንሻማ የመጡ መምህር በተገቢ ሰዓት ማስተላለፍ ስለሚገባና ስልጠናው መውሰድ ስለሚገባን እግዚአብሔር አምላክ አሁንም በድጋሜ በመካከላችን ተገኝቶ ጉባኤያችን ባርኮ ምስጢር ገልጾ እንዲያስተምረን ቅዱስ ፈቃድ ይሁንልን። እግዚአብሔር ይስጥልን። ቸርነት ያሰባሰበን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ እንደተነገረው ያው ሰዓቷን በአግባቡ ለመጠቀም እንደተባለው ይሄ ስልክ ምን እንዳይረብሽ ማድረግ በጣም መልካም ነገር። ያው ሰው ለማን እንደሚናገር ማወቅ በጣም ጥሩ ስለሆነ ተገቢ መረጃ ሰጡኛላችሁ። እናንተ በጣም ቀላል ነው። እጅ በማውጣት ብቻ ነው የምታሳዩኝ። የዚህ ሰንበት ትምህርት ቤት አባላት የሆናችሁ ወንዶችም
ሴቶችም ካላችሁ እጃችሁን አውጡ። የዚህ ትምህርት ቤት አባላት ካላችሁ እሺ፣ አመሰግናለሁ። አንደኛ ዓመት ሊሆን ይችላል፣ ሁለተኛ፣ ሶስተኛ ዓመት ግቢ ጉባኤ ላይ ያላችሁ ወንድሞች እናቶች ካላችሁ አሁን ለረፍት መጣችሁ ግን በግቢ እየተማራችሁ ያላችሁ እህቶች ወይም ወንድሞች አካተተም እንደ የግቢ ኦኬ። ከጀርባ አንድ ወንድም ይታየኛል። በእርግጥ ይሄ ላይቱ ስለሚቃወመኝ ነው እኔን። እሺ፣ አመሰግናለሁ። ሌሎቻችሁ የዚህ አጥባ ወጣቶች ናችሁ? በጣም ጥሩ። የተወሰኑ የትምህርት ቤት አባላት አሉ። የጽዋ ማህበራት አላችሁ? እስቲ እጃችሁን አውጡ። ጽዋ ማህበራት ከጽዋ ማህበራት የመጣችሁ ደግሞ እጃችሁን አውጡ። በወንዶች በኩል ይታያሉ፣ በእህቶች ብዙ አልታየኝም። መልካም፣ በጣም ጥሩ ነው። በጣም ጥሩ ነው። አሁን 12ኛ ክፍል የተፈተናችሁና ቀጣይ ወደ ዩኒቨርሲቲ ለመሄድ ቅድም መጋቢ ማውት ሲሉ እንደነበረው ወደ ዩኒቨርሲቲ ለመቀላቀል ዝግጅት ላይ ያላችሁ አላችሁ? ኦኬ፣ የተወሰኑ አሉ። እሺ፣ አመሰግናለሁ። ስብጥሩን ለመረዳት ያህል ነው። እንግዲህ በየትኛውም አጋጣሚ ከመማር የተሻለ ሌላ ነገር የለም። መንፈሳዊና መሰረታዊ የመጀመሪያ ግዴታችን መማር ነው። ሌሎቹ ነገሮች በሙሉ ከዚያ በኋላ የሚመጡ ናቸው። የአብያተ ክርስቲያናት ዓላማ ይሄ ነው። አሁን እዚህ አጥቢያ ሲተከል ይሄ የአጥቢያ ሰበካ ጉባኤ ነው የሚባለው። ሰበካ መንፈሳዊ ጉባኤ ወንጌል የሚሰበክበት ማለት በዚህ መንገድ ትምህርት የሚሰጥበት እና አብያተ ክርስቲያናት በየቦታው የሚቀመጡት የማስተማሪያ ጣቢያዎች ናቸው። ሌሎቹ ነገሮች እንደ አጋዥ ናቸው እንጂ ዋና ነገሮች ዋናው ነገር ይሄ ነው። በቅርብ ቤተክርስቲያን ሲቀመጥ ምዕመናን እንዲማሩ ነው። ሁሉም ነገር ከመማር ይመጣ ስለሆነ ንስሐ መግባት ከመማር ነው የሚመጣው። ሰው ሳይማር ንስሐ ምን እንደሆነ ሳያውቅ ምን ንስሐ ይገባል? ለዛ ነው ብዙ ንስሐ የማይገባው። ስጋው ደሙ መቀበል ከመማር ነው። መጀመሪያ ምስጢረ ቁርባንን አውቆ ስጋው ደሙ ብቀበል ምን እጠቀማለሁ፣ ባልቀበል ምን እጎዳለሁ የሚለውን ሲያውቅ ነው አይደል? ስለዚህ የቤተክርስቲያናት መቋቋም ዓላማ ትምህርት ነው። ስያሜያቸውም እንዳልኳችሁ የአጥቢያ ሰበካ መንፈሳዊ ጉባኤ ይባላል እና የስብከት ጣቢያና ኬላዎች ናቸው። ኮምፒውተሬ ስለራቀኝ መቀመጤ ነው እንግዲህ በእውነቱ ምሕረት አድርጉልኝ። ድምጼ ይሰማ እንደሆነ ወይም አይሰማ እንደው አላቅም። አሁን ሰዓቱ አጭር ስለሆነ ረጅም ነገር መናገር ባይቻልም ግን ቢያንስ አንድ ኦርቶዶክሳዊ ወጣት ሊሆን የሚገባውን ከተወሰኑ ነገሮች ጋር አገናኝተን የተወሰኑ ምሳሌዎችንም ጨምረን ነው የምናየው። መምጣታችሁን ግን በጣም እናመሰግናለን። እኔ ሳላደንቅ አላልፍም። በእርግጥ ምናልባት ይሄ አዳራሽ የማይችለው ሰው ይመጣ ይሆን የሚል ተስፋም ነበረኝ። እኔ መጋቢ ማውት እንደዛ አይነት ነገር ነግራው ስለነበር፣ ምክንያቱም ብዙ ህዝብ ነው ያለው እዚህ አካባቢ። እናንተ የመጣችሁት ያው ብፁዓን ናችሁ። የቀሩት ወንድሞች ቀጣይ እንዲመጡ ትሰራላችሁ ማለት ነው እንግዲህ ምክንያቱም የመጣችሁት ለተልእኮ ስለሆነ። ወጣትነት ወሳኝ የሆነ የእድሜ ክልል ነው። ሁሉም ይፈልገዋል፣ እግዚአብሔርም ይፈልገዋል፣ ዓለምም ትፈልገዋለች ወጣቱን። የትኛውም ጎጅም ይሁን ጠቃሚ ነገር ሲቋቋም አይኑ የሚያርፈው ወጣቱ ላይ ነው። ወጣቱን ታሳቢ አድርጎ ነው የሚቋቋመው። ስለዚህ በዋናነት በሁለት ሲከፈል ግን ቤተክርስቲያንና ከቤተክርስቲያን ጋር የተገናኙ መንፈሳዊ ነገሮች በሙሉ ወጣቱን ይፈልጋሉ የእግዚአብሔር ለማድረግ። ዓለም ደግሞ በልዩ ልዩ መንገድ ወጣቱን ትፈልገዋለች ዓለማዊ ለማድረግ። አሁን ከዚያ መካከል ያ ወጣት የማን ይሁን ነው ትልቁ ጥያቄ። ምክንያቱም ወጣት ለሁሉ ምቹ ነው፣ ለሁሉ ምቹ ነው ወጣትነት። ወጣት እንደ አበባ ነው። አበባ እንደምታውቁት አሁን እንግዲህ ነገ ከመስከረም በኋላ ከርቀት ነው የሚታየው። በጣም ሳቢና ማራኪ የሆኑ ልዩ ልዩ ህብረ ቀለማት አሉት። ስለዚህ ብዙ ነገሮች ያርፉበታል፣ መዓዛም አለው እና ያንን መዓዛውን
ከውስጥ ያለውን እኛም ማናየውን በጣም ደቃቅ የሆነውን ነገር እየፈለጉ ንቦችም ማር የማይሰሩትም ተሐዋሲያን በሙሉ አበባ ላይ ይዘዋወራሉ። አበባ ያለበት አካባቢ በተለይ ናቹራል የሆኑ አበባዎች እና አገር በቆሎችን ካያችኋቸው ብዙ ተሐዋሲያን ነው የሚያርፉበት፣ ንብ ብቻ አይደለም። ልክ የአበባው ረገፍ ሲል ከህዳር በኋላ አንድ ነገር አታገኙ። ኢቭን ማፍራት ሲጀምር ይተውታል። እነሱ ጉዳይ ያላቸው ከአበባው መዓዛውም ቀለሙም ስቧቸው ስለሆነ አበባው ላይ ነው። ካፈራ በኋላ ሌሎች ፍሬ ለቃሚ እንስሳት ከፍ ያሉት እንስሳት ይመጣሉ እንጂ በአበባ ሰዓት የሚያርፉት ከዛ በኋላ ስራቸውን ያቆማሉ። ስለዚህ አሁን ያኔ እንግዲህ በአበባው ላይ የሚያርፉት ሐዋሲያን እንዳልኳችሁ ነው። ንብም ታርፋለች። ንብ መልካም ስለሆነች ከዛ ከአበባው የምትፈልገውን ነገር ወስዳ መልካም የሆነ ማር ትሰራለች፣ ወለላ ትሰራለች። ግን ደግሞ ማር የማይሰሩ አጥፊ እንስሳት አጥፊ ሐዋሲያንም ያርፉበታል። ለምን? ቀለሙም ከርቀት ይታያል፣ መዓዛውም ከርቀት ይስባል። ወጣትነት በቃ ልክ እንደዚህ ነው። ሁሉም ይፈልገዋል። የሆነ ነገር ሲቋቋም በቃ ሰብሰብ አድርጎ ወጣት ነው የሚያቅተው። ቤተክርስቲያንም ለወጣቶች የምትሰጠው ቦታ ልዩ ነው። ጌታችን ለጴጥሮስ አደራ ሲሰጥ በጎችን አሰማራ ነው ያለው። አሰማራ ነው። ግልገሎችን አሰማራ ነው። ጠቦቶችን ግን ጠብቅ ነው ያለው። የሚሰማራ አለ፣ ቤቱን የሚያውቅ ተመልሶ የሚመጣ ግን የሚጠበቅ አለ። ልዩ ጥበቃ፣ ልዩ እንክብካቤ የሚያስፈልገው። ቅድም እንዳልኳችሁ አበባ በአበባው ሰዓት ሲነካካ ያ ተክል አያፈራም። አሁን ባቄላ፣ አተር እናንተ ያው ከተሜ ስለሆናችሁ ባቄላና አተር በፍሬው ነው የምታውቁት። ባቄላና አተር በጣም የሚያምር አበባ የሚያብቡ የገጠር ሰብሎች ናቸው። በጣም የሚያምር አበባ ገበሬው ኦፍ ኮርስ አበባ ፈልጎ አይደለም የሚተክላቸው የሚዘራቸው። በጣም ያምራሉና ከአበባ ከመውጣቱ በፊት ይታረማል። በተለይ ባቄላ በደንብ ይታረማል። አተር እንኳን ስሩ ስለማይታወቅ እስከዚህ አይደለም። አበባ ከያዘ በኋላ ግን ማንም ሰው እንዲገባ አይፈቀድም፣ ክልክል ነው። አትግቡ ነው የሚባለው። ስንዴው ራሱ ትንንሽ አበባዎች አሉት፣ ሲያብብ አይገባም። አበባው ከረገፈ ኦልሬዲ ፍሬ የለም። ስለዚህ በአበባው ሰዓት ከፍተኛ ጥንቃቄ የሚደረገው ባቄላ ውስጥ ማንም ልጅ እንዲገባ አይፈቀድም። ከማበቡ በፊት በሙሉ ይታረማል። ኋላ ደግሞ እንደገና የበቀለ ካለ አበባው ረገፍ ብሎ ቁርምብ ሲጀምር ፍሬ ሲጀምር እንደገና ያለው አረም ይነሳለታል። በአበባው ሰዓት አይገባም። ውስጥ ባቄላ አተር ውስጥ የአበባ ተክሎች አይገባም። አበባቸው ከተነካካ ይከስማሉ። በጣም ጥንቃቄ የሚፈልገው ሴንሲቲቭ የሆነ የአትክልት ክፍል ቢሆን አበባ ነው። ወጣትነት ልክ እንደዚህ ስለሆነ ነው ጌታችን በጎችን አሰማራ፣ ግልገሎችን አሰማራ፣ ጠቦቶችን ጠብቅ አለው። ወጣቶቹን ነው ጠብቅ ያለው። ጥበቃ ክትትል ነው። ጥበቃ ዕለት ዕለት የሚደረግ ክትትል፣ ዕለት ዕለት ክትትል የሚፈልጉ አካላት አሉ ማለት ነው። ስለዚህ ወጣትነት እንደዛ ነው እና መንታ መንገድ ላይ ነው። ወጣትነት ማለት ተርኒንግ ፖይንት ነው። ከህፃንነት መተን ወደ እጥፍ ምንልበት መታጠፊያ ነው። ያኔ መንገድ የሳትን እንደሆነ በጣም አደገኛ ነው። መታጠፊያ ላይ መንገድ የሚስት ሰው በጣም አደጋ ነው። ከመዳረሻው የራቀ ነው የሚሄደው። ስለዚህ የወጣትነት መታጠፊያ ስለሆነ ከፍተኛ ጥንቃቄ ይፈልጋል። በተለይ በዚህ ሰዓት የእግዚአብሔርን መንገድ፣ የቤተክርስቲያንን እናትነት፣ የእግዚአብሔርን አባትነት፣ ሃይማኖቱን በሚገባ ያወቀ ወጣት በቃ ትክክለኛውን መስመር ይዟል። ያን ያላወቀ እንዴት እንደሚሆን ግን ለእናንተ አልነግራችሁም። ከተሞቻችን ምስክር ናቸው። ከስነ ስርዓት ከሃይማኖት የራቁ እህቶች ወንድሞች የት እንዳሉ ከተሞቻችን የዓይን ምስክር ናቸው፣ የሚታዩ ናቸው። ቤተክርስቲያን ግን ቅዱሳን የሆናችሁት ኑ አትልም። ንጹሃን ኑ አትልም። ማንኛውም ምንም ኃጢአት የሚሰራው ይምጣ። ቤተክርስቲያን ሐኪም ቤት ስለሆነች አክማ መላክ ነው እንጂ በሽተኞች እንዳይመጡ አትልም። ሲጀመር ባለመድኃኒትን በሽተኞች እንጂ ጤነኞች አይፈልጉትም ብሏል ጌታችን። ስለዚህ አሁን ብዙ እህቶች ወንድሞች ይሸማቃሉ። አይኔ እንደዚህ ነኝ ምናምን፣ አለባበሴ ጥሩ አይደለም፣ ጸጉሬ ጥሩ አይደለም፣ ጠጣለው፣ አጨሳለው፣ እቅማለው፣ ሌላም እና እንዲህ ያለ ሰው አይምጣ ማን አለ? ይሰማል። የነገ ቤት ስራችሁ ነው የምነግራችሁ። አሁን የዛሬውን አይደለም። ይሄ እንግዲህ የነገ ቤት ስራችን ነው። እነዚህን ሰዎች አትምጡ ያላቸው ማን ነው? ይቺ ቤተክርስቲያን እኮ ሆስፒታል ናት፣ ሐኪም ቤት ናት። ባይሆን ሳይድኑ እንዳይመለሱ ነው እንጂ ገሌ ኃጢአተኛ፣ እኛ ሁላችን ጻድቃን ነው እንደዚህ የመጣ ነው።
ከነማችን የመጣ ነው ልንታከም ነው የመጣ ነው ስለዚህ መታከሚያ እንጂ የንጹሃን ጉባኤ መሰብሰቢያ አይደለችም ታከመን ነው ወደ ንጽህና የምንመጣው ስለዚህ እንዲህ አይነት ጉባኤዎች ሲደረጉ በዚህ አሁን ባልኩት ሰበብ እኔ ቤተክርስቲያን መግባት የሚገባይ ሰው አይደለም እንደዚህ አይነት ስሜት ያላቸው እህቶች ወንድሞች ስራዬ ብሎ ማምጣት ያስፈልጋል ታዲያ ቤተክርስቲያን የምታስፈልገው ላንተ ነው ላንቺ ነው ብሎ እግዚአብሔር አባታችን ነው ቤተክርስቲያን እናታችን ናት አባት እናት ልጆቻቸውን ጤነኛም ቢሆኑ ቢታመሙ አይጠሏቸውም ይልቁንም ያሳክሟቸዋል ብሎ ማምጣት ያስፈልጋልና ወጣትነት እንደ አቶሚክ ኃይል ነው ለበጎም ለመጥፎም የቀረበ ነው የአቶሚክ ኃይል ለበጎ ለሚጠቀሙት በዓለም ደረጃ በቴክኖሎጂ ዘርፍ በጣም ትልቅ ስራ ሰርቷል ደግሞ ለጥፋት ለጦርነት ሲጠቀሙ ደግሞ በጣም አውዳሚ ነው ስለዚህ ወጣትነት በክርስቲያናዊ ልጓም ሸፕ ካልተደረገ አውዳሚ የመሆን ድሉ የምናየው ነው ብዙ ልጆች የማይሆን ነገር ውስጥ የሚገቡት መንገድ የሚያሳያቸው አጥተው አንደኛ ከእናቱ ማይፀን ክፉ ነው የሚወለድ ሰው የለም ሁለተኛ ወዶ ፈቅዶ ነው ክፉ መሆን አለብኝ ኃጢያተኛ መሆን አለብኝ የተጠላው በእግዚአብሔር ዘንድም በሰው ዘንድ የተጠላው መሆን አለብኝ ብሎ አስቦ የሚሰራ ሰው የለም ግን መንገድ የሚያሳይ የሚመራ ሲያጡ ብዙ ብዙዎች ከሰፈር ወጥተው በየታክሲው ስንገባ ስልኮቻችን አፈፍ ያደረጉ ኪሳችን እየገቡ እንዲህ የሚያስተምራቸው አጥተው በተፈጥሮ ክፉ መሆን አስበው አይደለም ከዛ በኋላ ባዷቸው ይሆናሉ ከሰው ይለያሉ ከቤተሰብ ይርቃሉ ይቸግራቸዋል የሚያስተምራቸው የለም ምን ሰርተናል ወጣቱ ላይ ምንም ስላልሰራን መውቀስ አይቻልምና ወዳልሆነ ነገር ይገባል ለምንድነው ማታ ማታ ከተማውን ምን ፈራው ምን ከተማ እንደሆነ መብራት ነው አውሬ የለ ሰው ነው አይደል ምን ፈራው አውሬ እኮ አይደለም ምን ፈራው ሰው ነው በገጠር ሰው አይፈራም አውሬ ነው የሚፈራው አሁን ኦልሞስት አገሪቱ ከተማ ከገጠር የምታስፈራውናለች ግን በፊት በኖርማሉ ዘመን በገጠር ሰው ሲጓዝ ማታ ሰው ካገኘ ደስተኛ ነው ውይ እስማ ብቻዬን ነኝ በየነበረ ሰው አገኘው ተመስገን መንገደኛ አገኘው ገና በርቀት ነገርገር ሲል ወይ ደግሞ የበትሩ ምርኩዝ ቀጭ ሲል አረጋግጠን አይቶ ውይ ሰው ነው መሰል እግዚአብሔር ይመስገን ይላል አሁንሳ ከተማ ላይ የሰው ድምጽ መሆኑ ከታወቀ መሸሽ ነው አይደል እንዴ መጡብኝ ምን ተፈጥሯል ስራ ሰራን የመጣ ነገር ነውና ወጣትነት እንዳቷው ሚካኤል ስለሆነ በሃይማኖት ቅርጽ ተቀርጾ ሲመጣ በጣም ምርጥ ይሆናል እንግዲህ በኢትዮጵያ በዚህ በኩል በተለይ በ1950ዎቹ የነበሩት ወጣቶች ለዚህ ተጠቃሽ ናቸው ንጉሳቸውንም የገደሉ ጳጳሳቸውንም የገደሉ የኢትዮጵያን ዋና ነገሮች በሙሉ ያጠፉ እነዛ ወጣቶች ናቸው ደግሞ በተቃራኒው በግብጽ በ1950 አካባቢ የነበሩ ወጣቶች ቤተክርስቲያኗን አሁን ያላትን ቅርጽ እንድትይዝ አድርገዋል ለምን በሃይማኖት ተሰርተው ነው እነዚህኞቹ ደግሞ በሃይማኖት ሳይሰሩ ቀርቶ ሰው በሃይማኖት ሲሰራ ኦርቶዶክሳዊነት ሲገባው ያኔ በጣም ጠቃሚ አቶሚክ ኃይል ይሆናል ሲጀመርም ኦርቶዶክሳዊነት ኢቭን ምን እንደሆነም ማወቅ በጣም ወሳኝ ነው አሁን የኛ እኮ በጣም አንዱ ችግራችን አብዛኛው ወጣት ኢቭን ኦርቶዶክስ ምንድነው ለሚለው ነገር ምንም ሐሳብ የለውም የሚያውቀው ነገር የለም እንግዲህ ወጣቱ በራሱ ችግር ስላለበት አይደለም እኛ ስላላስተማር ነው የኛ ያለ ማስተማር ውጤት ነው ሲጀመር አንድ ሰው ኦርቶዶክስ ነኝ ካለ ኦርቶዶክስ ምንድነው የሚለው ማወቅ አለበት ሰው እንዴት የሚያምነውን ሃይማኖት እንኳን አረፍተ ነገሩን ዲፋይን ያደርግ የሚያምነውን ሃይማኖት ምንድነው ኦርቶዶክስ የምን ቃል ነው ሲጀመር ምን ማለት ነው ፍቹ ይሄ ጊዜ አይፈጅ ረጅም ዘመን አይፈጅ የኛ ችግር እኛም አጠንከረን መጥራት ላይ ጊዜ ይጎለናል አብዛኛው ሰውም ደግሞ ሩቅ ነው ለቤተ ክርስቲያን እና ሰው የሚያምነውን ሃይማኖት እንዴት ያውቅ ምንድነው ኦርቶዶክስ ምን ማለት ነው እኔ ኦርቶዶክስ ነኝ ኦርቶዶክስ ቤተ ክርስቲያን ምን መካባት አለ ግን ምን ማለት ነው ሲጀመር የምትመካባት እኮ ምን እንደሆነ ስታውቃት ነው ይሄ እኮ ስሜት ነው በማታውቀው ነገር መመካት ስሜት ነው መቼም አባቶቻችን ትክክል ናቸው በሚለው ጥሩ ነው ክፋት የለው ግን ምንመካበት ኦርቶዶክሳዊነት ማወቅ ጥሩ ነው ኦርቶዶክስ ቀላል ፍቹ ቀጥተኛ ሃይማኖት ማለት ነው ወይም ርትዕት ሃይማኖት ማለት ነው ግን ቃሉ ከሁለት ቃል የመጣ ነው የግሪክ ቃል ነው አንደኛው ኦርቶስ ነው ሁለተኛው ዶክሳ ነው ሁለቱ ሲጋጠሙ ነው ኦርቶዶክስ የሆነው ኦርቶስ ማለት ትክክለኛ ማለት ነው ትክክለኛ ዶክሳ የሚባለው ደግሞ ትምህርቱ ስርዓተ አምልኮው ነው ሲገናኝ
ራይት ቲቺንግ ይሆናል ማለት ነው። ከትምህርት ጋር ሲገናኝ ከአምልኮ ጋር ሲገናኝ ደግሞ ዘ ራይት ወርሺፕ ይሆናል ማለት ነው። ትክክለኛ ስርዓተ አምልኮ፣ ትክክለኛ አስተምሮ፣ ትክክለኛ እምነት፣ ቀጥተኛ ማለት ነው። ብዙ የተጣመሙ ክደት ኑፋቄዎች ስላሉ ከነዛ ለመለየት ነው አባቶቻችን እና አርዮስን ባወገዙበት ዘመን እና አርዮስ የተጣመመ ወልድ ፍጡር የሚል ሌላም እምነት አምጥተው ስለነበረ ከዚያ ለመለየት ሃይማኖታቸውን ኦርቶዶክስ አሉት። ቀጥ ያለ ማለት ነው፣ ርቱ ማለት ነው። ስለዚህ ኦርቶዶክስ ማለት ምንድነው ብትባል ቢያንስ የግሪክ ቃል ነው። ኦርቶስ እና ዶክሳ ከሚል ከሁለት ቃል የተገኘ የግሪክ ቃል ነው። እውነተኛ አስተምሮ፣ እውነተኛ አምልኮ ማለት ነው ብሎ የማይመልስ ወጣት ምን ወጣት ይባላል? የሚጀመረው እዚህ ነው። እኛ ስንጀምር የምንጀምረው ከጫፍ ነው። ከጫፍ ከዛ ቁልቁል አይታችሁ እንደሆነ በዚህ 10 ዓመታት ውስጥ ወጣቱ በተወሰነ መንገድ ቀረበ ወደ ቤተክርስቲያን። ግን ከምን ጀመረ? ከጫፍ አስፋልት ከማንጠፍ። እሱ ቆይ መጨረሻው ነው። የመጨረሻው አስፋልት ማንጠፍ እንዴ! መጀመሪያ ልቡን አላነጠፈም። እኛም በቃ ጥሩ ነው እንላለን። የጥምቀት አዛ ይበተናል። በአመት ደግሞ እንደገና የጥምቀት ያ የመጨረሻ ጫፉ ነው። የሚጀመረው እዚህ ነው። ለምን እንደሚነጠፈው ራሱ ጥምቀት ምንድነው? ራሱ ታቦት ምንድነው? አሁን ያ ትናንት ሲያነጥፍ የዋለውን ወንድሜ አንዱ ተገኝቶ አንዱ ፕሮቴስታንት አንተ ትናንት ስታነጥፍ የዋልከው ምን ማለት ነው? የምን ምሳሌ ነው? ለመሆኑ ታቦት ምንድነው ቢለው መልስ የለውም። ወይ ግዘርበል ወይ በጥፍ ይላል ይላል። አለዛ ሁልጊዜ ትክክለኛ ቦታ ላይ የመጀመር ችግር አለብን። ይሄ በወጣቱ ብቻ አይደለም። በጋብቻችን እንደዚህ ነው። በክህነታችንም እንደዚህ ነው። በምንኩስናችንም እንደዚህ ነው። በማንኛውም ስራችን በሙሉ እንደዚህ ነው። አጀማመር ላይ እንሳሳታለን። አሁን ወጣቱ መጣና ከምን ጀመረ? ከመጨረሻው ትሩፋት ሙሉ ቀን አስፋልት ማለት የመጨረሻው ትሩፋት ነው። ከዛ ወዲህ በጣም ብዙ ነገር ነበረ። የመጀመሪያው ግን ይሄ ነው። ስታርቲንግ ፖይንቱ ይሄ ነው። መጀመሪያ ላቤን ማንጠፈጥፍላት ኦርቶዶክስ ሃይማኖት ምንድናት? ከዛ በኋላ ካወቀው እኮ ወደ ኋላ አትመለስም። ምን ይባላል መሰላችሁ? ብዙ ወንድሞች እኮ ተንጠባጥበዋል። ያኔ በስሜት አብረው የወጡ ግን ወደ ኋላ ያሉ አሉ። ምንም ስላላዩ ነው። በዚህ በአባቶቻችን በዜና አበው አንድ የተቀመጠ ምሳሌ አለ። ምንድነው? አንድ ውሻ ጥንቸል አይቶ ሩጫ ጀመረ። ሌሎቹ ውሾች ጥንቸሏን አላዩዋትም፣ ግን ውሻው ስለሮጠ ብቻ የሆነ የሚበላ ነገር አይቶ ነው ብለው ተከተሉት። ከዛ በኋላ እየሮጠ ጥንቸሏ በጣም እየፈጠነች እየራቀችው እየሮጠ እነዚህ ከኋላ የሚከተሉ ሰለቻቸው። ምክንያቱም ምንም የተለየ ግብ የላቸውም። ለምን እንደሚሮጡ አያውቁም። ውሻው ስለሮጠ ብቻ ነው የሮጡት። ስለዚህ አንዳንድ እያሉ እየተንጠባጠቡ ተመለሱ። ያኛው ግን ስላያት አይመለስም ከገባችበት ድረስ። ምክንያቱም አይቷል። ያኛው ተምሮ ምግባር መጀመር ማለት እንደዚህ ነው። አይቶ የወጣ ሰው አይመለስም። የሚደርስበትን ግብ ያወቀ ሰው። በስሜት የተነሳው ግን ይንጠባጠባል። ቀስ እያለ ልቡ እየደከመ ያ ስሜቱ ደግሞ ሌላ ስሜት ተቀያያሪ ነው። ድንገት ሌላ ነገር ይመጣል። ድንገት የምን ሐሳብ ሲመጣ ወደ ኋላ ይላል። አይቶ የወጣው ግን ጥንቸሏን እስከሚያገኛት እንደማይመለሰው ሁሉ ኦርቶዶክሳዊነት ምን እንደሆነ ተጋድሎ፣ ትሩፋት፣ ጾም፣ ጸሎት፣ ቤተክርስቲያን ማዘውተር በሚገባ አውቆ የተሰለፈ ሰው አይመለስም ወደ ኋላ። ስለዚህ የሚጀመረው ከማወቅ ነበረ እና ለማንኛውም ኦርቶዶክስ ማለት እንደሆነ የመጀመሪያ ወጣቱ ማወቅ ያለበት ጉዳይ አንዱ እሱ ነው። እንግዲህ በጣም ብዙ ኑፋቄዎች በጥንት ዘመን ከሐዋርያት ቀጥሎ ባሉት በርካታ ኑፋቄዎች ክርስቲያንን በሚል የተዛባ የተሳሳተ አስተምሮ ያላቸው ብዙዎች እነሱ ስለነበረ አባቶቻችን ከዚህ ያለመለየት ነው ሃይማኖታቸውን ኦርቶዶክስ አሉት። ክርስቲያን ነኝ የሚል ግን በተዛባ መንገድ፣ በተወላገደ መንገድ፣ በተጣመመ መንገድ፣ ጎዶሎ በሆነ መንገድ ክርስቲያን ነኝ የሚል ስላለ ያልተዛባው ያልተጣመመው ጉድለት የሌለበት ፍጹሙ ከክርስቶስ የተገኘው ሃይማኖት ይህ ነው ሲሉ ኦርቶዶክስ አሉት። ይሄ በአንድ ቃል አሳክቶ የሚናገር የግሪክ ቃል ስለነበረ ደግሞ በዛ ሰዓት ሐዋርያትና ክርስቶስ ሲያስተምሩ በብዛት የስልጣኔ ቋንቋ ልክ እንደ ዛሬው እንግሊዘኛ መጠቀሚያ የነበረው የግሪክ ቋንቋ ነው። አብዛኛው የአዲስ ኪዳን ክፍል የተጻፈው በግሪክ ቋንቋ ስለሆነ አባቶቻችን ኦርቶዶክስ የሚለውን ስም ያወጡት ከዚህ የተነሳ ነው። ስለዚህ ቢያንስ ኦርቶዶክስ ምንድነው ሲባል የማይመልስ ወጣት ሊኖረን አይገባም። በእውነቱ እንግዲህ ኦርቶዶክሳዊ ቤተክርስቲያን ከጌታና ከሐዋርያት የተቀበለችውን እውነት፣ ምክንያቱም ኦርቶዶክሳዊነት ቀጥ ያለ እውነት ነው ብለናል። ከጌታና ከሐዋርያት የተቀበለችውን እውነት በፍጹም ጥንቃቄ ትጠብቃለች። ይህም መንጋዋን ለመጠበቅና እርሷ አካሏ የሆነችለትን ራሱን ክርስቶስን ለማክበር ነው። መንጋዋን ለመጠበቅ መላውን ክርስቶስን ለማክበር ትጠቀምበታለች ማለት ነው።
እና ኦርቶዶክሳዊነት መሰረት አለው። ቅድም ኦርቶዶክስ ማለት እንደሆነ ኦርቶስ እና ዶክሳን ነግሬያቸዋለሁ። ኦርቶዶክሳዊነት የራሱ የሆነ መሰረት አለው ወይም ምንጭ ማለት ነው። የመጀመሪያው ጉዳይ ቅዱሳት መጻሕፍት ናቸው። ኦርቶዶክሳዊነት በልብ ወለድ ላይ የተመሰረተ በሰዎች ሐሳብ ላይ የተመሰረተ ሃይማኖት አይደለም። በቅዱሳት መጻሕፍት መሰረቱን የጣለ አስተምህሮ ነው ኦርቶዶክሳዊነት የምንለው። ስለዚህ የመጀመሪያው የኦርቶዶክሳዊነት መሰረቱ ምንድነው? ምንጩ ምንድነው ከተባለ ቅዱሳት መጻሕፍት ብለን የምንመልሰው። ከዛ ቀጥሎ ደግሞ ቅዱስ ትውፊት። ቅዱስ ትውፊት የምንለው ቅዱስ ያልሆኑ ልማዶች ሁሉ ትውፊት የክርስትና ትውፊት ስላልሆኑ ነው። አንድ ሀገር ሲኖር ከሌላ ሰው ከሌላ ሀገር ከጎረቤት ከምን የሚለምዳቸው ልማዶች አሉ። እነዛ ልማዶች ሁሉ ክርስቲያናዊ ያልሆኑትን ከዚያ እናስገባቸው። ነገር ግን ቅዱስ የሆነው ትውፊት ግን ውሉድ ከአበው ሳይጻፍ ግን በዓይናችን እያየን አባት እናቶቻችን ሲናገሩ እየሰማን ሲያደርጉ እያየን በተግባር እያየን ይዘኑ የመጣ ነው ደግሞ ቅዱስ ትውፊት ይባላል። ወይም ቅብብሎሽ ማለት ነው። በነገራችን ላይ ትውፊት ጌታ ለሐዋርያት፣ ሐዋርያት ለሊቃውንት፣ ሊቃውንት ለአባቶቻችን፣ ከዛ አባቶቻችን ለኛ አንድ ማለት። ስለዚህ ይህች ኦርቶዶክሳዊ ቤተክርስቲያን መሰረቶቿ ቅዱሳት መጻሕፍትና ቅዱስ ትውፊት። ቅዱሳት መጻሕፍት ሲባል አስራው መጻሕፍት አሉ፣ የሊቃውንት መጻሕፍት አሉ፣ የቅዱሳንን የሰማዕታትን የጻድቃንን የሚናገሩ ገድላት አሉ። እነዛን በሙሉ የሚሰበስብ ነው። የኦርቶዶክሳዊነት ምንጭ ቅዱሳት መጻሕፍትና ትውፊት ነው። የመጨረሻውና ከፍተኛው መገለጥ ደግሞ የኢየሱስ ክርስቶስ ሰው መሆን ነው። ትልቁ ኢየሱስ ክርስቶስ መጥቶ ከድንግል ማርያም የእኛን ሥጋ ለብሶ ሰው ሆኖ በሚታይ በሚዳሰስ አካል ፍጹም ሰው ፍጹም አምላክ ሆኖ መገለጡ ደግሞ ለሰው ልጅ ትልቁ የእምነት መሰረት ሆኖታል። እንግዲህ ቅዱሳት መጻሕፍት የዚህ ሥጋዊ ምስጢር እውነተኛ ትክክለኛ ገላጮች ናቸው። የብሉይ ኪዳን መጻሕፍት ስለ ክርስቶስ መምጣት ትንቢት ሲነገርባቸው ይመጣል፣ ይወርዳል፣ ይወለዳል የሚሉ መጻሕፍት ብሉይ የሚባሉት የጥንት ማለት ነው። ብሉይ ማለት የጥንት ጌታ ከድንግል ማርያም እንደሚወለድ በትንቢት መልክ የተጻፉ ናቸው። የሐዲስ ኪዳን መጻሕፍት ደግሞ ያ ነቢያት የተናገሩት ትንቢት በብሉይ ኪዳን የተነገረው እንዴት እንደተፈጸመ የሚመሰክሩ ናቸው። መጽሐፍ ገለጥ ስታደርጉ ነብዩ ኢሳይያስ እንዲህ ብሎ እንደተናገረ ይሄ ሆነ፣ ዳዊት እንደተናገረው እንዲሆነ፣ እገሌ እንደተናገረው እያሉ የነቢያትን የሚያጸድቁ ናቸው። ቅዱሳት መጻሕፍት እርስ በርሳቸው የተሳሰሩ ናቸው። በነገራችን ላይ መጽሐፍ ቅዱስ 1600 ዓመት ፈጅቷል ለጽሁፍ። በዓለም ውስጥ ይህን ያህል ዘመን የፈጀ መጽሐፍ የለም። 1600 ዓመት ኦሪት ዘፍጥረት ከተጀመረበት ጀምሮ እስከ ራዕየ ዮሐንስ ድረስ ያለው 1600 ዓመት ነው የፈጀው። ዛሬ በ5 ዓመት በ10 ዓመት ልዩነት የሐሳብ ለዋወጥ አለ አይደል? አሁን ዘመናዊ ትምህርትን እዩት፣ በየሆነ ዓመቱ ይለወጣል። ያንዳንዱ መጽሐፍ አሁን በእኛ በቅርብ ጊዜ እንኳን ስንት ጊዜ መጽሐፍ እንደተቀያየረ በቃ አንዱ ሲመጣ አንዱን ያፈርሰዋል ምናምን። በ1600 ዓመት ውስጥ የሚያጽፈው አንድ መንፈስ ቅዱስ ስለሆነ የሚጻፉት ጽሁፎች አንድ አይነት ናቸው። አንዱ የአንዱን የሚደግፍ፣ አንዱ ለአንዱ ማረጋገጫ የሚሆን፣ አንዱ ለአንዱ ትንቢት የሚሆን፣ አንዱ ለአንዱ ፍጻሜ የሚሆን ናቸው። ጸሐፊዎቹ ራሱ ከ40 በላይ ናቸው። ከ40 በላይ በዘመን የማይገናኙ የማይተዋወቁ ሙሴ ኦሪት ዘፍጥረትን ከጻፈ በኋላ ዮሐንስ ራእዩን የጻፈው ከ1600 ዓመት በኋላ ነው። በየት በኩል ሊገናኙ ይችላሉ? ግን እንዲህ ባለ በብዙ ቋንቋ በብዙ ሀገር በጣም በተለያየ ዘመን ተጽፎ አንድ አይነት ሐሳብ ያለው የሆነ መጽሐፍ ዲስፕሩቭ ማድረግ አይቻልም። መጽሐፍ ቅዱስን በነገራችን ላይ ኢሳይያስ የተነሳው ክርስቶስ ከመወለዱ ቢያንስ 700 ዓመት ቀደም ብሎ ነው። 700 ዓመት ልብ በሉ። ማቴዎስ የተነሳው ከኢሳይያስ 700 ዓመት ዘግይቶ ነው። ማቴዎስ ግን ወንጌሉን ሲጽፍ ምን አለ? በከመ ይቤ በነቢይ ብሎ የኢሳይያስን ይጠቅሳል። ነብዩ እንደተናገረው እንዲሆነ ድንግል በድንግልና ጸንሳ ትወልዳለች ብሎ ነበረ። በድንግልና ጸንሳ በድንግልና ወለደች። ስለዚህ እነዚህ ቅዱሳት መጻሕፍት የምንላቸው እንዲህ ያሉ በመንፈስ ቅዱስ ገላጭነት የተጻፉ መጻሕፍት ናቸው። ከዛ ደግሞ እነሱን በቅብብሎሽ ከአባት ወደ ልጅ ከእናት ወደ ልጅ ስናመጣቸው ትውፊት የሚለውን ይገልጻሉ። ራሱ መጽሐፍ ቅዱስን ያገኘነው በትውፊት ነው። እኛ ሙሴ ይጽፍ አልነበርንም። እኛ ማቴዎስ ይጽፍ አልነበርንም። እኛ ዮሐንስ ይጽፍ አልነበርንም።
ነገር ግን ማቴዎስ ጽፎ ለደቀ መዛሙርቱ ከዛ ያሱ ደቀ መዛሙርት ደግሞ ለሚቀጥሉት እያደረጉ ከኛ እጅ ደረሰ። ራሱ መጽሐፍ ቅዱስ እንኳን ከኛ የደረሰው በትውፊት መልክ ነው። በትውፊት በቅብብሎች ማለት ነው። ስለዚህ የኦርቶዶክሳዊነት ምንጭ ቅዱሳት መጻሕፍትና ቅዱስ ትውፊት። ሐዋርያት ወንጌልን የጻፉት በትውፊት ነው። ጌታችን መጽሐፍ አልጻፈም። አስተምሯቸው አረገ። ከዛ በኋላ ከጌታ ያገኙትን ያዩትን የሰሙትን ሲፈጸም ያዩትን ተአምር ነው የጻፉት። እንደውም ዮሐንስ ወንጌሉን ጽፎ ሲጨርስ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ያዩት አላቸው ሐዋርያት። ጌታችን ያደረገ በጣም ብዙ ነው። እያንዳንዱ ቢጻፍ መጽሐፉንም ዓለም አይችለውም ነበር። ነገር ግን ለመዳን የሚበቃው ተጽፏል አለ። ስለዚህ ሐዋርያት ያዩት የሰሙት በጣም ብዙ ነው በትውፊት። ያንን ደግሞ ለኛ የሚሆነውን ጻፉት። የጻፉትን ለኛ ሰጡንና በትውፊት መልክ እኛ ጋር ደረሰ ማለት ነው። እና ትውፊት የሚባለው ጌታችን ያደረገው ወይም የተናገረው መጽሐፍ ቅዱስ ላይ ያልተካተተ ሁሉ አለ። በትውፊት የመጡልን ብዙ ትምህርቶች አሉ። ሆኖም የትውፊት መመዘኛውና መለኪያው በመጽሐፍ ቅዱስ ያለው ትምህርት ነው። የተጻፈውም ቃለ መጽሐፍ ተብሎ የተነገረውም ለዚህ ነው። የተጻፉት ዋና መመዘኛዎች ናቸው። ስለዚህ የተጻፈውን መሰረት አድርገን ቅብብሎሾችንም እንቀበላለን ማለት ነው። ሌላው እንግዲህ ኦርቶዶክሳዊነት እውነት ነው። ኦርቶዶክሳዊነት ምንድነው? ግን ስናውቀው ነው አይደል? እውነትነቱ ማረጋገጥ አለብን። ለጠያቂ መልስ መስጠት አለብን። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ትሆኑ ዘንድ መጽሐፍ አውጥታችሁ አንቀጽ አልባችሁ ኑሩ ነው የተባልነው። ኦርቶዶክሳዊነት እውነት ነው። ቤተክርስቲያንም የእውነት ቤት ናት። ራሱ ኦርቶዶክስ የሚለው ቃልም የሚያሳየው ይሄንን ነው። በእርሷ ውስጥ ውሸት ቦታ ተቀባይነት የለውም። ቦታም የለውም፣ ተቀባይነትም የለውም። ይህንን ቅዱስ ጳውሎስ ሲያስተምር እንዲህ ይላል። ይሰማችኋል? ወደኔ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ ይልና ቤቱም ይላል የእውነት አምድና መሰረት ይላል። ቤተክርስቲያን እኮ ነው የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። የእውነት አምድ ማለት ምሰሶ ማለት ነው። የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። ኦርቶዶክሳዊነት እውነት ነው ስንል ይሄንን መሰረት አድርገን ነው። የኦርቶዶክሳዊነት ምንጩ መጽሐፍ ቅዱስ ነው ብለን ያው መጽሐፍ ቅዱስ በዚህ መንገድ ይገልጸዋል። የቤተክርስቲያን አገልጋዮቿ ካህናት ብቻ ሳይሆኑ ማንኛውም አካላዊ የሆኑ ልጆቿ ሁሉ ሐሰትን መጸየፍ ይኖርባቸዋል። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ አካሎች ሆነናል፣ እያንዳንዳችሁ ከባልንጀሮቻችሁ ጋራ እውነትን ተነጋገሩ ይላል። እያንዳንዳችሁ ከባልንጀሮቻችሁ ጋራ እውነትን ተነጋገሩ። ኦርቶዶክሳዊነት እውነት ነው የምንለው ከዚህ ተነስተን ነው። ውሸትን አትነጋገሩ ይላል። በሌላ ቦታ እርስ በርሳችሁ ውሸትን አትነጋገሩ የሚል ቃል እናገኛለን። በቆላስይስ ምዕራፍ 3 ቁጥር 9 ላይ ውሸትን አትነጋገሩ ይላል። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባቷ ነውና ይለዋል ዲያብሎስን። ዮሐንስ ምዕራፍ 8 ላይ ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባቷ። ስለዚህ ሐሰት የማን ነው ማለት ነው? የዲያብሎስ። ግን ሐሰት የዲያብሎስ መሆኑን የምታውቀው የዮሐንስ ወንጌልን ስታነብ ነው። ውሸት የሰይጣን ነው ይላል። እስኪ አውጣና አሳየኝ ብትባል ምን ትላለህ? በዚህ ዘመን መጽሐፍ ቅዱስ በቀላሉ ስልክ ላይ በሚጓዙበት ዘመን፣ በርካታ መጻሕፍት ስልክ ላይ አፕሊኬሽን ነው በሚሰጡበት ዘመን፣ መጽሐፍ እንደ ልብ ወጣ ብሎ ከቤተክርስቲያን በር በሚገዛበት ዘመን ማንም መናፍቅ መጥቶ ውሸት የማይጠቅም መሆኑን እስኪ አውጣና አሳየኝ ቢል ድንግጥ ነው ኦርቶዶክሱ። እንግዲህ እኮ መናፍቃኑም ብዙ ስለሚያውቁ እኮ አይደለም፣ ቢያንስ ይሰበሰባሉ፣ ለጭፈራውም ቢሆን ማለት ነው፣ ለዳንኪራውም ቢሆን ይሰበሰባሉ። ጥቂት ጥቅሶችም ይሸመድዳሉ። የኛ የለም። እንደምታውቁት እኛ የምንገናኘው በዓል ላይ ነው። ከመጀመሪያው አንጀምርም፣ ከመጨረሻው ስለሆነ የምንጀምረው እኛ የምንገናኘው ደመራ ላይ ነው። የደመራን ታሪክ
አይደለም 20 ደቂቃ 3 ደቂቃ የሚያወራ ወጣት የለን። እኛ የምንገናኘው የጥምቀት ነው። የጥምቀትን ታሪክ 15 ደቂቃ ማውራት የሚያወራ ወጣት የለን። እኛ የምንገናኘው የሆሳዕና ዕለት ነው። ሰሌን ልንወስድ ስለ ሆሳዕና ዝርዝር የሚናገር ወጣት የለን። እኛ የምንገናኘው የቀዳም ስዑር ነው። ቄጠማ ሊወስድ ብዙ ሰው ይመጣል። ያውም ያኔስ የበገበያ ስለሆነ ብዙ ሰው ይመጣል። ቄጠማ ለመውሰድ ነው። የቄጠማን ዝርዝር ታሪክ የሚያውቅ ሰው የለን። የምንጀምረው ከመጨረሻው ነው። በጣም ያሳዝናል ይሄ። አሁን እንደገና ወደ መጀመሪያችን እየተመለስን ነው። ወደ መጀመሪያችን እየተመለስን ነው። የሳት ነው ሳንራመደው ግን ዘለነው የመጣን ብዙ ነገር ስላለ ማለት ነው። እና ኦርቶዶክሳዊነት እውነት ነው፣ ሐሰት ግን ከዲያብሎስ የተገኘ ነው። ሌላኛው ኦርቶዶክሳዊነት መንፈስ ነው። መንፈስ ማለት ነገራችን ላይ ረቂቅ ማለት ነው። ይሄንን ደግሞ ያዙ። መንፈስ አሁን ብዙ ጊዜ በዚህ በጸበል ቦታ በምናምን መንፈስ የሚል አንድ ዝም ብሎ ስም አለ። ምን እንደሆነ አይታወቅም። ሰይጣን ይሁን መልአክ ይሁን ከማን መንፈሱ እንዲህ ብሏል። መንፈሱ ልክ ሐዋርያ መንፈስ ነው እንደሚሰብከን። ማንኛው መንፈስ ነው የሚሰብከን እንዴ? የሰይጣን መንፈስ ነው ለኛ ሐዋርያ የሚሆነው ግን አናውቅማ። ብዙ ሰው አለው ቤቱ ካሴት መንፈሱ የለፈለፈው። እንደውም አሁን ካሴት ቆመ እንጂ በድሮ ጊዜ ካሴት በጣም ፋሽን ሳለ በዚህ በጸበል ቦታ ሰይጣን የሚለፈልፈውን ስብከት ሰብስበው የሚሸጡ ሰዎች ነበሩ። እንደምትዳደር ያድርገውትና እስከ ክፍል 15 እስከ ክፍል 20 ድረስ አትመው የሚሸጡ ሰዎች አውቃለሁ እኔ። እና ብዙ ሰው አለው ያንን ከሬዲዮ ከቴፕ ያስገባና ይኸው መንፈሱ እንዴ! ምንድነው መንፈሱ? መንፈስ ማለት ረቂቅ ማለት ነው። ልብ በሉ። ነፍስ መንፈስ ናት። መላእክት መንፈስ ናቸው። እግዚአብሔር መንፈስ ነው። መላእክት መናፍስት ናቸው። ሰይጣንም መንፈስ ነው ወይም ሰይጣናት መናፍስት ናቸው። ስለዚህ መንፈስ ስንል የትኛውን ነው የምንጠራው? ስለ መንፈስ መማር አለብን ማለት ነው። በግልጽ ቋንቋ ዝም ብለን እንደነዱን እንዳንሄድ ያገኘነው መንፈሱ እንዲህ ብሎ መንፈሱ ማንኛው መንፈስ የትኛው መንፈስ ከእግዚአብሔር የተገኘ ነው ወይስ የሰይጣን መንፈስ ነው? እሱን ለማወቅ መማር ይጠይቃል ጉዳዩ። ስለዚህ ኦርቶዶክሳዊነት መንፈስ ነው ስንል ረቂቅ ማለታችን ነው። ረቂቅ መንፈስ ሲባል ረቂቅ ማለት ነው። የማይታይ የማይዳሰስ በዘፈቀደ ካልተገለጸ በስተቀር አሁን የኛን ነፍስ የኔ ያህል ዘመን ስንሆን ነፍሳችን አይተናት አናውቅም። ጠባቂ መላእክቶቻችን አይተናቸው አናውቅም። እግዚአብሔር አምላካችን ባለ የመላ ነው ግን አይተነው አናውቅም። መንፈስ ማለት ረቂቅ ማለት ሰይጣን ራሱ አናየው መንፈስ ስለሆነ። ስለዚህ መንፈስን መናፍስትን መርምሩ ይላል። መንፈስን ሁሉ መርምሩ ከእግዚአብሔር እንደሆነ ወይም ከሰይጣን እንደሆነ። መንፈስ የተባለው ሁሉ በጎ አይደለም። አሁን መንፈሳዊ ሲባል ወደ መንፈስ ቅዱስ የቀረበ ማለት ስለሆነ ሰው መንፈስ የሚባለው ሁሉ በጎ ይመስለዋል። መንፈስ ሲባል ሰይጣንም አለ፣ መልአክም አለ፣ እግዚአብሔርም አለ፣ ነፍስም አለች። መለየት ያስፈልጋል። እና ኦርቶዶክሳዊነት መንፈስ ነው ሲባል ረቂቅ ማለት ነው። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል። ረቂቅ ነው ሕይወትም ነው ድነትን ያደላል ማለት ነው ጌታችን። እንግዲህ በዘመናችን ኦርቶዶክሳዊነትን የሚረዳው ስንቱ እንደሆነ ቤት ቁጠረው። የተማሩ ከሚባሉት መካከል ከካህናትና ከቤተክርስቲያን በአገልግሎት እርከን ውስጥ ካሉት መካከል ኦርቶዶክሳዊነትን ምንነቱንና ጭብጡን በትክክል የተረዱ ስንቶቹ ይሆኑ የሚለውን ጥያቄ ለመላሾች መስጠት ነው። ብዙዎች ጥልቀቱንና ስፋቱን ተረድተው ሳይሆን አፋዊና ጥራዝ ነጠቅ በሆነ ሁኔታ ነው የሚረዱት። ቅድም እንዳልኳችሁ ነው። ሆ ሲባል በቃ ሆ እንደ ጥምቀቱ ሁኔታ ማለት ነው። ግን ኦርቶዶክሳዊነት ጥልቅ አስተምሮ ነው። ጊዜ ይፈልጋል። ተቀምጦ ቁጭ ብሎ ጠይቆ አንብቦ ጽፎ መማር የሚፈልግ ነገር ነው። ኦርቶዶክሳዊነት በክርስትና ስም ካሉ ብዙ ዲኖሚኔሽኖች ወይም የእምነት ድርጅቶች አንዱ አይደለም። ከሃይማኖቶች መካከል አንዱ አይደለም። ኦርቶዶክሳዊነት ብቸኛ ሃይማኖት ነው። አንድ ታሪክ ልንገራችሁ። ጣሊያን እንደመጣ በኤርትራ በኩል ስለሆነ የገባው በኤርትራ ብዙ ትልልቅ ገዳማት አሉ። በተለይ ደብረ ቢዘን የሚባለው ገዳም ትልቅ ነው በጣም እና የደብረ ቢዘኑን አበምኔት
ያኔ አባ ገብረመድን ይባሉ ይመስለኛልና እሳቸውን ከሃይማኖት ሁሉ የመጀመሪያ ዋናው ምንድነው? ማን ነው? መጀመሪያ ሌሎቹን ነው እንጂ ካቶሊኮቹን ተቀዳሚው ሃይማኖት ማን ነው አላቸው። ካቶሊኮቹን ካቶሊክ ነው አሉ። ሁለተኛውስ ኦርቶዶክስ አሉ። ፕሮቴስታንቶቹን ይዞ አንደኛው ሃይማኖት ምንድነው አላቸው። ፕሮቴስታንት። ሁለተኛውስ ሲላቸው ኦርቶዶክስ አሉ። ልብ በሉ። ሙስሊሞቹን ይዞ አንደኛ ሃይማኖት ምንድነው አላቸው። እስልምና አሉ። ሁለተኛውስ ኦርቶዶክስ አሉት። እንዴ ይሄ ሁለተኛ የሚያደርጉት ምንድነው? ይሄ ኦርቶዶክስ ምናምን ብሎ ከዛ በኋላ አባ ገብረመድህን እነዛን የደብረ ዘይቱን ባህታዊ ጠራና አንደኛው ሃይማኖት ምንድነው አላቸው። ሃይማኖት ሲጀመር አንድ ነው አሉ። ምንድነው እሱ? ኦርቶዶክስ። ሁለተኛ የሚባል ሃይማኖት የለም አሉ። እንዴ አንተ ሌሎቹ ያንተን ሃይማኖት ሁለተኛ ሲያደርጉልህ እንዴት አንተ የሰው እምነት እውቅና ትነፍጋለህ? እኔ ሌላ ሃይማኖት አላውቅም። ሃይማኖት አንዲት ናት፣ እሷም ኦርቶዶክስ። ሌላ አንደኛ ሁለተኛ የሚባል የለም አሉት። ይሄ ተግባር ነው፣ በተግባር የተደረገ ኢትዮጵያ ውስጥ ይሆናል። ያኔ ኤርትራ ኢትዮጵያ ናት። ከዛ በኋላ እንዴ እንግዲህ የዛሬ ሳምንት መነኮሳቱን ሰብስበህ ትጠብቀኛለህ፣ እዚያን እናገራና ተናደደ። ካቶሊክንም እንዳልነበር አደረጉበት። እሱ ካቶሊክ ነው፣ ጣሊያን ያው ካቶሊክን ማሰራጨት ስለሆነ ጣሊያን አንዱ ዓላማ ሌላ ሃይማኖት የሚባል የለም፣ ሃይማኖት አንድ ብቻ ስለሆነ ሌላ እኔ አላውቅም አሉት። የዛሬ ሳምንት እዛው ገዳም እመጣለሁ፣ መነኮሳቱን ሰብስበህ ትጠብቀኛለህ አላቸው። አይ እኔ ዛሬ ሳምንት አልችልም፣ እኔ ካንተ የበለጠ ንጉስ ቀጥሮኛል አሉትና ያኔ ጣሊያን ያው ኤርትራን ይዞ ኢትዮጵያን ለመግዛት እየዳዳዘ ከኔ የበለጠ ንጉስ ደግሞ እዚህ ሀገር ማን አለ? እኔ ነኝ ምናምን አለ። ግድ የለህም እና በሳምንቱ ሲሄድ እሳቸው አርፈዋል። በትክክልም ከሱ የበለጠ ንጉስ ጠርቷቸዋል አይደለ? ስለዚህ ኦርቶዶክሳዊነት ማለት በክርስትና ስም ከሚንቀሳቀሱት አንዱ ማለት አይደለም የምንለው ከዚህ ተነስተን ከነዛ መካከል አንድ ተብሎ የሚቆጠር ሃይማኖት አንዲት ነው አይደል? በቃ ሌላ ሃይማኖት የለም። ክደት ኑፋቄ ነው። ሃይማኖት ከሆነማ እዛም እዚህ ብንል ምን ችግር አለው? ሃይማኖት የለም ሌላ። የእምነት ስያሜ ያላቸው ተቋማት ቤተ እምነቶች ይኖራሉ። ነገር ግን ኦርቶዶክሳዊነት አንድና ብቸኛ ነው። ቀጥተኛው ሃይማኖት አንዲት ናት። እግዚአብሔርም አንድ ነው። ያ ማለት ግን እኛ ኦርቶዶክሳውያን ሌሎች እነዚህ ሃይማኖት ነው የተቋቋሙትን ከምድረ ገጽ ጥፉ የምንል አይደለንም። ይሄ እስልምና አቋም ነው ወይም የአክራሪዎች ነው። ከቻልን አስተምረን መልሳቸዋለን። ችግሩ አንችልም። እኛ ስንበረግግ ነው የምንውለው። ጴንጤ ሲያስደነግጠው አብዛኛው ወጣት እኮ ጴንጤ በጥቅስ ሲያባረረው ነው የሚውለው። የኛ ወጣት ካንተ ቤት ጥቅስ ጠፍቷል፣ መጽሐፍ የለም፣ ካህን የለም፣ መምህር የለም፣ ጊዜ የለም፣ መማሪያ ቦታ የለም። ምንድነው የቸገረው? ከቻል አስተምረን እናመጣቸዋለን እንጂ ከኛ ውጪ ያለ እምነተኛ የሚለው ተቋም ሁሉ ይጥፋ ግን አንልም። እምነት አንላቸውም፣ ሃይማኖት አንላቸውም። እነዛ ሃይማኖት አይደሉም፣ ግን ደግሞ ይጥፋ አንልም። መብታቸው ነው። ከቻል ወደ እውነተኛው ሃይማኖት አምጥተን የእግዚአብሔር ልጆች አድርገን ከኛ ጋራ መንግስቱን እንዲወርሱ ጥረት እናደርጋለን። ካልቻልን ግን እንደ ሰው እናከብራቸዋለን። እንደ ሰው እንደዛ ነው እንጂ የኦርቶዶክስ ቤተክርስቲያን በማንኛውም ጊዜ በየትኛውም ዓለም ከኦርቶዶክስ ውጭ የሆነ ይጥፋ የሚል አስተምሮ አስተምራ አታውቅም። ኦርቶዶክሳዊነት የምንለው ጌታ የሰጠው ሐዋርያት ያስተማሩት አበው የጠበቁት ነው። ጌታ ለሐዋርያት የሰጠው ሐዋርያት በዓለም ዙረው እስከ ሞት ያስተማሩት ከዚያ በኋላ የተነሱ አባቶች ከመናፍቃን ከናሪዎስ ከነመቅዶኒዎስ ከነሰባሌዎስ የጠበቁት ለኛ ያደረሱት ነው ኦርቶዶክሳዊነት የሚባለው። ኦርቶዶክሳዊነት እውነተኛው ያልተበረዘውና በሰዎች ፍልስፍናዊ እርሾ ያልተበከለው ያልተከለሰው እምነትና አስተምህሮ ነው። የግለሰብ አስተሳሰብ የሌለበት ኦርቶዶክሳዊነት ኦርቶዶክስ በምትባለው ቤተክርስቲያን ውስጥ ያለችው የፓትርያርክ የጳጳስ የካህናት የምናን የተዋቀረችውና በዚህ ዓለም ያለችው ምድራዊ ተቋም ብቻ አይደለችም። መላእክትም አሉባት፣ ድል የነሱ ጻድቃን አሉ፣ ሰማዕታት አሉ። በዚህ ያለ ነው አሁን ባለው ከፓትርያርክ እስከ አጥቢያ ባለው መዋቅር ብቻ የምትከለል አይደለችም። የተሰወሩ ቅዱሳን የኦርቶዶክስ አካላት ናቸው። ድል የነሱ ሰማዕታት ጻድቃን የኦርቶዶክስ አካላት ናቸው። ኦርቶዶክስ ስንል እኛ በዚህ ዓለም ያለነውና በገነት ያሉ ጻድቃን አንድ አካል ነን። አሁን ይሄን ቤት ይዩት። ይሄ ቤት በርከት ካሉ ብሎኬቶች የተሰራ ነው አይደለም?
በርከት ካሉ ብሎኬቶች ግን ከዛ መካከል ከታች ያለ አለ፣ መሃል ላይ ያለ አለ፣ ጫፍ ያለ አለ፣ ጣራ የሆኑ ነገሮች አሉ አይደል? ኦርቶዶክሳዊነት ማለት እኛ ዛሬ እዚህ ምድር ያለነው ጥንት ዘመን በአዳም ዘመን የነበሩ ቅዱሳን ጻድቃን እመቤታችን መላእክት ሁላችንም ተጋጥመን አንድ ቤት ነን። በጣም ሰፊ ኮንሴፕት ነው ያለው በአጠቃላይ። አሁን ይሄንን ኦርቶዶክሳዊነትን ወይም ነገር ቤተክርስቲያንን በአንድ ቀን ጨርሳላችሁ ብዬ አይደለም፣ ግን ቢያንስ ልትማሩት የሚገባ የቀረባችሁ ብዙ ነገር እንዳለ ካወቃችሁ ጊዜ ሰጣችሁ ቁጭ ብላችሁ ትማራላችሁ ነው እንጂ ነገር ቤተክርስቲያን ትልቅ ዘርፍ ነው። ኦርቶዶክሳዊነት ረቂቅ የክርስቶስ አካል ናት። ኦርቶዶክስ ቤተክርስቲያን ረቂቅ የክርስቶስ አካል ናት። ሁላችን በክርስቶስ አንድ አካል ነን። ሰው ሁሉ ያመነውም ያላመነውም ከሃዲውም መናፍቁም ማንኛውም ሰው በአዳምና በሔዋን ወንድማማች ነው፣ በተፈጥሮ ወንድማማች ነው። ክርስቲያን ስንሆን ግን በክርስቶስ አንድ አካል ነን። ግልጽ ነው ሐሳቡ። በክርስቶስ ምንድን ነን? አንድ አካል ነን። ይሄ እጅ፣ እግር፣ አይን፣ አፍንጫ እንደማለት ነው። በየትኛውም ዓለም እንኑር፣ ምንም ቋንቋ እንናገር፣ የትኛውም ዜጋ ጎሳ ምናምን እንሁን፣ ኦርቶዶክሳውያን ከሆን አንድ አካል ነን። ሰው የሆነ ሁሉ ግን በአዳም በሔዋን ወንድማችን ነው ብለን ነው የምናስበው። አካላቶቿም ካህናት ብቻ ሳይሆኑ በክርስቶስ በእውነት ያመኑ ሁሉ በጥምቀት የእርሱ አካል የሆኑ በዚህ ዓለም ያሉና በእምነቱ ነው የሞቱ ሁሉ የቤተክርስቲያን አካሎች ናቸው። እመቤታችን ጨምሮ መላእክት፣ ቅዱሳን በሙሉ የቤተክርስቲያን አካሎች። ለዛ ነው ቅዱሳን ያማልዳሉ የምትለው ኦርቶዶክስ። እኛና እነሱ አንድ አካል ስለሆነ ነው፣ ሩቅ አይደሉም ከኛ። መናፍቃኑ ቅዱሳን ያማልዱ የሚለው መሰላችሁ? አያውቁም ይሄንን። በረቂቅ ተዋህዶ ተዋህደን ሁላችን አንድ አካል ነን። ድል የነሱ ቅዱሳንና እኛ አንድ አካል ነን የሚባለውን ነገር አያውቁም። በእነሱ የሚለኩት በሜትር ነው። በሜትር ላይ አረ እዛ ላይ ሰማይ ላይ ያለ ጻድቅ ሰማይት ቢጠሩት እንዲታርጉ ይሰማል ብለው ነው የሚያስቡት። ነገር ግን በአካለ ነፍስ የምንኖረው እንዲህ እንደ ስጋ አይደለም። ነፍስ ተወጣ በር ክፈቱ ትላለች፣ ይደረጋል፣ በር ይከፈታል። አንድ ሰው ነፍሱ ከስጋው ስትለይ ስጋው እስትንፋስ ሲያቆም ሲቀዘቅዝ ይታወቃል እንጂ ነፍሱ በዚህኛው ወጣ ሄደች ይባላል አይቶም ያውቃል። ምንም ጠፈር ደፈር አይከለክላትም ነፍስ ለማየትም ለመስማትም ለመሄድም። ሲጀመር ግን እኛ ኦርቶዶክሳውያን በክርስቶስ አንድ አካል ነን። ቅዱሳኑም እኛም አንድ አካል ስለሆን ቅርብ ናቸው። ስለዚህ ቤተክርስቲያን የቅዱሳኑ ሁሉ ህብረት ናት ማለት ነው። ኦርቶዶክሳዊነት የሚባለው ይሄ ነው። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ቤተክርስቲያን አካሉና ሙላቱ ናት ይላል። ቤተክርስቲያን የክርስቶስ አካሉና ሙላቱ ናት። ቤተክርስቲያን ወይም አቅሌሲያ ጉባኤ፣ አንድነት፣ ህብረት ማለት ነው። ይሄንን ያዕቆብ በኦሪት ዘፍጥረት ምዕራፍ 32 ቁጥር 1 ላይ እንደምናገኘው ያዕቆብ መንገዱን ሄደ፣ የእግዚአብሔር መላእክት ተገናኙት። ያዕቆብ ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ መሃናይም ብሎ ጠራው ይላል። መሃናይም ማለት የሁለት ሰራዊት ጉባኤ ማለት ነው። ሁለት ሰራዊት ከዚህ የያዕቆብ ወገኖች አሉ ሰዎች፣ እዚያ ደግሞ መላእክት። ስለዚህ መሃናይም አለው ቦታውን የመላእክትና የሰዎች ህብረት ማለት ነው። የመላእክትና የሰዎች አንድነት፣ የብሉይ ኪዳንና የአዲስ ኪዳን ምእመናን አንድነት፣ በዓለመ ነፍስ ያሉና በዓለመ ስጋ ያሉ ቅዱሳን አንድነትና ህብረት ነው ኦርቶዶክሳዊነት። እኛ በአካለ ነፍስ ያሉ ከኛ ሩቆች አይደለንም። በክርስቶስ በረቂቅ ተዋህዶ አንድ አካል ነው። የስውራንና የግልጽ አሁን በዚህ ምድር የተሰወሩ እና አቡነ አረጋዊ እና ሄኖክ እና እዝራ እና ቅዱስ ያሬድ ምንላቸው ቅዱሳን አሉ አይደለም? የነሱና እኛ አንድ አካል ነን። ቤተክርስቲያን ማለት የሁለቱም ህብረት ናት። ስለዚህ ቤተክርስቲያን ግዙፍ አካል አላት። ግዙፎቹ እኛ ነን። የሚታይ አካሎቿ ረቂቅ አካላት አሏት። በአጸደ ነፍስ ያሉት በዚህ ዓለም የተሰወሩት የማይታይ አካልም አላት ማለት ነው ቤተክርስቲያን። ይሄንን ሰብሰብ አድርጎ ቅዱስ ጳውሎስ በዕብራውያን መልእክቱ ሲገልጸው ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አእላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል ይላቸዋል። አሁን እንዲህ ያላቸው ማንን ነው? በክርስቶስ ስም አምነው የተጠመቁ ክርስቲያኖችን ምን አላቸው? ወደ ሰማያዊት ኢየሩሳሌም ደርሳችኋል፣ ወደ አእላፋት መላእክት ህብረት ደርሳችኋል፣ ወደ በኩራት ማህበር ቀደም ብለው የሞቱት ናቸው። በኩራት ከኛ ቀደም ያሉት በኩሮቻችን ቀድመው የሞቱት ወደ በኩራት ማህበር ወደ ጻድቃን ነፍሶች ደርሳችኋል አላቸው። እኛ ስናምን ስንጠመቅ ወደ እነዛ ደርሰናል። በክርስቶስ አንድ አካል ምክንያቱም እነሱ የተጠመቁት ተጠምቀን እነሱ የተቀበሉት መንፈስ ተቀብለን እነሱ የተቀበሉት ስጋው ደግሞ ስንቀበል አንድ አካል እንሆናለን።
ግዙፍ አካል አይደለም። ይሄ ረቂቅ አካልነት ነው። የቦታ ርቀት ምናምን ጊዜ ገደብ የለበትም። እንዲህ ብሎ ገልጿቸዋል ቅዱስ ጳውሎስ። ስለዚህ ሁላችን አምነን ተጠምቀን የበኩራት ማህበር አባላት ነን ማለት ነው። አባላት ነን። ቅዱስ ጳውሎስ ሲገልጻት እርሱም የአካሉ ማለት የቤተክርስቲያን ራስ ነው። ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያን ተገንብቶ ሲያልቅ ጫፉ ላይ ምን ይደረጋል? ምን ይደረጋል? የትኛውን ቤተክርስቲያን ላይ ምን አለ? መስቀል አይደለ? የቤተክርስቲያን ራሷ ክርስቶስ ነው። ያው ራሷ ክርስቶስ ነው ይላል። እርሱም የአካሉ ማለት የቤተክርስቲያን ራስ ነው ይለዋል። ቤተክርስቲያን ለክርስቶስ አካሉ ናት። እኛ አካሉ ነን። እሱ ደግሞ ራሳችን ነው። ራስ ማለት አይምሮ ያለበት ስለሆነ ክርስቲያኖች በክርስቶስ አይምሮ ነው፣ በክርስቶስ ትምህርት ነው የሚኖሩት፣ በክርስቶስ ወንጌል ነው የሚኖሩት። ዋናው አይምሮ ያለበት ነው ራስ የሚባለው። ስለ አካሉ ማለት ስለ ቤተክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል ቅዱስ ጳውሎስ። ስለ አካሉ ቤተክርስቲያንን አካሉ ይላታል። ቤተክርስቲያን የምንባለው እኛ ነን። በነገራችን ላይ ህንጻው ብቻ አይደለም። አሁን እዚህ ጋር ቤተክርስቲያን እየተባለ የሚጠራው እኛ ነን። የክርስቲያኖች ህብረት ከአዳም ጀምሮ እስከ መጨረሻ የምንኖረው የመላእክት የሁላችን ህብረት ቤተክርስቲያን አንቺ የምትባለው ያቺ ናት። ረቂቋ አንዲት የምትባለው ይቺ ናት። አሁን ህንጻዎቹ ቢሆኑ በሲኖዶስ ቦታ የተከፈለው ቢሆን ባህር ዳር ከተማ ውስጥ ብዙ ህንጻዎች አሉ አይደል? እነዚህ ቅድም እንዳልኳችሁ የስብከት ጣቢያዎች ናቸው። ይሄ ቤተክርስቲያኑ የተቀደሰ ቤት ነው። ከዓለም የተለየ ዓለማዊ ስራ የማይሰራበት፣ ዓለማዊ ምግብ የማይበላበት፣ ስብሐተ እግዚአብሔር የሚደርስበት ልዩ ቦታ ነው። ነገር ግን ቅዱስ ጳውሎስ ክርስቶስ ራሷ የሆነላት የቤተክርስቲያን የክርስቶስ አካል የሚለን እኛን ነው። ተጠምቀን በጥምቀት በስጋው ደሙ አካሉ ሆነናልና። ይሄም ሰፊ ትምህርት አለው ራሱን የቻለ የመጣ ይማረዋል። ኦርቶዶክሳዊ ቤተክርስቲያን የካህናት ሞኖፖሊ ወይም ተቋም ወይም የግል ሀብት አይደለችም። በዚህም ዓለም ያለች ቤተክርስቲያን በዚህ ዓለም እስካለች ድረስ በአወቃቀሯና በአሰራሯ በባላቶቿ እንዲሁም በአፋዊ አደረጃጀቷ ምድራዊ ከሆኑ ነገሮች ሙሉ በሙሉ ነፃ ልትሆን አትችልም። ማለት ምድራዊ መዋቅር አላት። በዚህ ያለ ነው አባቶቻችን ከኛ ወገን ነው። ጳጳሳት፣ ፓትርያርኮች፣ ቀሳውስት፣ ዲያቆናት ሌሎችም የሚመሩ ይኖራሉ። ይሄን ሰዎች ሆነን ስንሰራ ቢሮ ያስፈልገናል። በዚህ በምድር ያለው አካሏ ምድራዊ ነገር ያስፈልገዋል። የሚመሩት ምድራዊ ሰዎች ናቸው። ግዙፍ ነዋያትን እንጠቀማለን፣ እንዲህ ቤት ቦታ እንጠቀማለን። ረቂቅ አካሏ ግን ይሄን አይፈልገው፣ ከዚህ ነፃ ነው። እኛ ግን በዚህ ምድር እስካለን ድረስ በዚህ ምድር ያለን አሰራር ከግዙፉ ነገር የራቀ አይሆን፣ ጨርሶ ነፃ አይሆን። እኛ ግዙፍ ሰዎች ነን። ግዙፍ ቦታ ያስፈልገናል። መቆሚያ፣ ማስቀደሻ፣ መቀደሻ ቦታ፣ ቤት፣ መቀመጫ፣ ወንበር፣ ጠረጴዛ ግዙፎች ስለሆነ ነው ያስፈልገን። በአካለ ነፍስ እንዲህ ያለው አያስፈልግም። ለነፍስ ወንበር፣ መቀመጫ ምናምን ይሄ አያስፈልጋል። እና ምድራዊ ከሆነ አደረጃጀት ነፃ ማትሆነው ይሄ ግዙፉ አካሏ ነው። ልክ ፓትርያርክ፣ ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት፣ ሀገረ ስብከት፣ ወረዳ ቤተ ክህነት፣ ሰበካ ጉባኤ በዛ ውስጥ ያሉ አበው ሰዎች ናቸው፣ የሚታዩ ሰዎች። እነዚህን አሁን ከረቂቃኑ አካላት ከነፍሳት መጥተው ፓትርያርክ ጳጳስ ሲሆኑ አይባልም። እዚሁ እኛው በእኛው ነው የምንመራራው። እና በዚህ ውስጥ ከምድራውያኑ ፈጽሞ ነፃ ልትሆን አትችልም እንለው ይሄንን ነው። የሆነ ሆኖ ይህ ምድራዊ ቅሬት መንፈሳዊ የሆነውን ማንነቷን ሊሸፍነው አይገባም። ከዓላማዋም እንዳያስታት መጠንቀቅ ያስፈልጋል። ቤተክርስቲያን የተመሰረተችውም የምትኖረውም ነፍሳት የዘላለምን ሕይወት ያገኙ ዘንድ ነውና ይህ ዓላማዋ ምን ጊዜም መጠበቅና መቅደም ይኖርበታል ነው። ነገር ግን እንደ ስጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንዲሁ ነው ይላል ቅዱስ ጳውሎስ የአብርሃም ልጆች አንስቶና እኛ እንደ መንፈስ ተወልደናል። ስለዚህ ስጋዊ ፍላጎታችን እንዳያሳድደን መጠንቀቅ ያስፈልጋል። ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው፣ እኔ ወደ እናንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስም ጠብቃቸው ይላል። ክርስቶስ መጥቶ ከዚህ ዓለም አግኝቶን ከዓለም ለይቶናል። ከዓለም አግኝቼ ከዚህ ዓለም ለየዋችሁ ይላል። ስለዚህ ኦርቶዶክሳዊነት የምንለው ይሄንን ነው። ሌላኛው ኦርቶዶክሳዊነት የሚባለው እይታ አመለካከት ነው። ኦርቶዶክሳዊ ሰው ክርስቶሳዊ በሆነ አስተሳሰብ የሚያስብ ዓለምን በክርስቶሳዊ መነጽር የሚያይ በክርስቲያናዊ መነጽር የሚያይ ነው እና ኦርቶዶክሳዊነት አተያይ፣ እይታ፣ አመለካከት ነው። መጽሐፍ ቅዱሳዊ ነው። ዓለምንና በዓለሙ ያለውንና የሚሆን ነገር በሙሉ የምናይበት መነጽር የምንረዳበት መንገድ ኦርቶዶክሳዊነት ነው። አንድ ሰው ዓለምን ሲያየው ዝም ብሎ ኦርቶዶክሳዊ ያልሆነ ሰው ስለ ሀብት፣ ስለ ስልጣን
ስለ ኑሮ ሲያይና ሲመለከትና አንድ ኦርቶዶክሳዊ ሰው ገንዘብን፣ ሰውን፣ ሀብትን ባሰበ ጊዜ እይታቸውም ገለጻቸውም አንድ አይነት አይደለም፣ ይለያል። ኦርቶዶክሳዊ መነጽር ያለው ሰው አሁን ሰው እንዲፋይ እናድርገው ብንል አንድ ዓለማዊ ወይም ሴኩላር የሆነ ሰው ሰውን ሲያስበው በቃ ሰው ነው፣ ሁማን ቢንግ ኢዝ ሶሻል አኒማል ብሎ ይጨርሳል። በቃ ራሽናል አኒማል፣ ሶሻል አኒማል ምናምን ብሎ ያስበዋል። አለቀ በቃ። አለፍ ሲል ኮንሱመር ነው፣ ደንበኛ ነው። ወይ ይሸጥልሃል ወይ ይገዛሃል። ሐሳብ ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ወይም ደግሞ ቁሳቁስ ሊሆን ይችላል። ስለዚህ የሰው ልጅ የሚያገለግለኝ ወይ ስለሚሸጥልኝ ወይ ደግሞ ስለሚገዛኝ ነው ማለት። ለአንድ ዓለማዊ ሰው ማለት ነው። የተሻለ ህብረታዊ የሆነ እንስሳ ነው፣ የሚያስብ ምክንያታዊ እንስሳ ነው ብሎ ይቆማል አንድ ዓለማዊ ሰው። አንድ ኦርቶዶክሳዊ ሰው ግን ሰውን ዲፋይን አድርግ ካላችሁት ሰው ማለት ብሎ የሚጀምረው በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠረ ፍጡር፣ የዚህ ዓለም ገዥ፣ ይህ ዓለም የተፈጠረለት ኋላ መንግስተ ሰማያት የሚጠብቀው ነፍስ ያለችው በስጋው ስጋዊ ምግብ በነፍሱ ደግሞ ረቂቅ መንፈሳዊ ምግብ የሚያስፈልገው ብሎ ብዙ ነገር ያብራራል። በጸሎት በቅድስና ከጸና ለነጽሮተ ስሉስ ቅዱስ መድረስ የሚችል ማደግ የሚችል ፍጡር ነው ብሎ እንዲህ አድርጎ ይገልጸዋል። አሁን ዓለምን እንግዲህ በኦርቶዶክሳዊ መነጽርና በዓለማዊ መነጽር ስናያ ትለያያለች። ስለዚህ ኦርቶዶክሳዊ ሰው ዓለምን ማየት ያለበት በኦርቶዶክሳዊ መነጽር፣ ዓለምን መለካት ያለበት በኦርቶዶክሳዊ መለኪያ ነው። አሁን መነጽሮቻችን ፒውር መነጽር ከሆነ የሚያሳየው ራሱን ተፈጥሮውን ነው። ነገር ግን አረንጓዴ መነጽር ላደረገ ሰው ሁሉም ነገር አረንጓዴ ነው። ቀይ መነጽር ለለበሰ ሰው ሁሉም ነገር ቀይ ነው። ጥቁር መነጽር ለለበሰ ሰው ሁሉም ነገር ጥቁር ነው አይደል እንዴ? አሁን መነጽሩ ነው የተቀያየረው እንጂ የሚታየው ነገር አይደለም የተቀያየረው። ስለዚህ መነጽሩ መስተካከል አለበት። ትክክለኛውን በኦርቶዶክሳዊ መነጽር ስናይ ግን ፍጥረትን በተፈጠረበት ሁኔታው እናየዋለን ማለት ነው። ኦርቶዶክሳዊነት አመለካከት ነው የምንለው ከዚህ ተነስተን ነው። ኦርቶዶክሳዊነት መጽሐፍ ቅዱስን በምልአት ማመንና መቀበል ላይ የተመሰረተ ነው። ከመጽሐፍ ቅዱስ ይሄን እቀበለዋለሁ፣ ይሄን አልቀበለውም፣ ይሄን እወዳለሁ የሚባል የለም። ሁሉ አይገባንም ሰዎች ስለሆን መጽሐፍ ቅዱስ ላይ ሁሉን ላንረዳው እንችላለን፣ ግን የማንቀበለው የለም። ካልገባን እኔ አልገባኝም እንላለን እንጂ እንደ እነ ሉተር ይሄ እንዲህ ነው ያ እንዲህ ነው ብለን የምንቀያየረው ወይም ማንቀበለው የለም። ኦርቶዶክሳዊነት መጽሐፍ ቅዱስን በምልአት ማመንና መቀበል ላይ የተመሰረተ ነው። የጥቅሶች ስብስብ አይደለም። ሲጀመር የጥቅስ ስብስብ ሃይማኖት ሊሆን አይችልም። ወይም የመረጃ ጥርቅም የእውቀት ክምችት አይደለም። ኦርቶዶክሳዊነት እንደሱ አይደለም። ሰዎች አዋቂዎች ሆነው ኦርቶዶክሳዊ እይታ ላይኖራቸው ይችላል። በእኛ ሀገር አልተለመደም እንጂ በውጭ ዓለም ትልልቅ ዩኒቨርሲቲዎች ሃይማኖት ትምህርት እንዳንድ ዲፓርትመንት ይሰጣል። ሪሊጂየስ ስተዲ የሚባል ጥናት አለ። አንድ ሰው ስለ ኦርቶዶክስ ያጠናል፣ ስለ ኦሪየንታል ኦርቶዶክስ ያጠናል፣ ስለ ኢስተርን ኦርቶዶክስ ያጠናል፣ ስለ ካቶሊክ ያጠናል፣ ስለ ፕሮቴስታንት ያጠናል፣ ሂንዱይዝም፣ ቡዲዝም በደንብ ያጠናል። ይሄንን አጥንተው ዶክተር፣ ፕሮፌሰር የተባሉ ሰዎች አሉ፣ ግን አያምኑም። የእነሱ የእውቀት ክምችት ነው። ኦርቶዶክሶች እንዲህ ይላሉ፣ ፕሮቴስታንቶች ደግሞ እንዲህ ይላሉ። የኦርቶዶክስና የካቶሊክ ልዩነቱ ይሄ ነው ምናምን ታሪኩን ይተርኩታል። የእውቀት ክምችት ነው። ህይወት አይሆናቸውም፣ አይዋሃዳቸውም። ስለዚህ ኦርቶዶክሳዊነት የእውቀት ክምችት የመረጃ ስብስብ አይደለም የምንለው ለዚህ ነው። በኦርቶዶክስ አስተምሮ ላይ ስፔሻላይዝ አድርገው ኤክስፐርት ሆነው በዓለም ደረጃ የሚያስተምሩ ግን በኦርቶዶክስ የማያምኑ ኤቲስቶች አሉ። ምክንያቱም እነሱ መረጃ ሰብስበው ለሌላ ለመንገር ወይም እንደ እንጀራ እንደ ዳቦ የሚጠቀሙት ስላሉ ማለት ነው። እና ኦርቶዶክሳዊነት የእውቀት ክምችት አይደለም፣ በህይወት የሚኖር ነገር ነው እንጂ በተግባር የሚገለጽ ነው። ሰፊ ነው። ቅድም እንዳልኳችሁ ያው መማር እንዳለባችሁ ለማነሳሳት ነው እንጂ ኦርቶዶክሳዊነት ነገር ቤተክርስቲያን በአንድ ጀንበር በሁለት ቀን በአንድ ቀን ምናምን የሚያልቅ አይደለም። ግን ቢያንስ መማር እንዳለባችሁ መነጋገር ነው እንጂ ኦርቶዶክሳዊነት ራሱ ይታይ ቢባል ወደ 7 የሚደርሱ ትልልቅ ክፍሎች አሉት። ነገረ ድነታዊ ክፍል አለው ራሱን የቻለ መዳን በኦርቶዶክስ ምን እንደሆነ የሚገልጽ ሰፊ ትምህርት አለ። ነገረ መለኮታዊ ዘርፎ አለ፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ የምንለው። ከዛ ደግሞ የሰውና የእግዚአብሔር ግንኙነት የሚገልጸው እምነትና እውቀት ላይ በኦርቶዶክስ ምንድናቸው? ቤተክርስቲያን አንድነት እና መሰረት ምንድነው? ስራና ገንዘብ ምንድነው? አክባሪነት የሚሉ በርከት ያሉ ክፍሎች አሉት ኦርቶዶክሳዊነት። በዛ ሁሉ የሚገለጽ ነው። እሱን ማወቅ የምንችለው ጊዜ ሰጣችሁ፣ ጊዜ ወስናችሁ፣ ቦታ ወስናችሁ እንማር ብላችሁ ስትመጡ ነው።
አለዛ በአመት አንድ ቀን የጥምቀት ተገናኝተን ይሄን ሁሉ ማየት አንችልም። አሁን 10 ሰዓት ሆኗል። ትንሽ ረፍት መደረግ ይኖርበታል። ሙቀትም አለ። እንዴት እንደሚታረፍ 6 ደቂቃ ግን 10 ደቂቃ ነው ይበቃችኋል። 10 ደቂቃ ወደ ከተማ ሄድሎ ሻይ መጠጣት የለም። እዚሁ ይሄ የሙሉ ቀን ስልጠና ስላልሆነ እዚሁ ግን ረፍት አድርጉ። እንዲሁ እንግዲህ እንዳልኳችሁ ኦርቶዶክሳዊነት የሚገለጽበት መንገድ በጣም ብዙ ነው። በመዳንን አንድ ኦርቶዶክሳዊ ሰው ሲገልጸውና አንድ ፕሮቴስታንት ሲገልጸው አሁን እያንዳንዱን ፕሮቴስታንት ወሰሙት በቃ ድኛለሁ ያው አልጾምም አልጸልይም በጎ ስራ አልሰራም ለማለት ነው። ግን መዳን በኦርቶዶክስ ምንድነው ልዩ የሆነ ሰፊ ትምህርት አለው። ኦርቶዶክሳዊ የመዳን ትምህርት አንድ ራሱን የቻለ ኮርስ ነው። ቅድም እንዳልኳችሁ መዳን የምንለው እኛ ምኑን ነው? በጣም ሰፊ ነጥብ ያለው ነገር ነው። ነገረ መለኮቱም እንደዛው በጣም ሰፊ ባህር ነው። እንደውም የኦርቶዶክስ ነገረ መለኮት ምስጢረ ሥላሴ፣ አንድነት፣ ሶስትነት፣ የአካል፣ የግብር፣ የኩነታት፣ የስም እነዚህ በሙሉ በጣም ሰፊ ትምህርት አለው። በነገረ ስጋዊም ምስጢረ ተዋህዶ የክርስቶስ አንድ አካል አንድ ባህሪ የሆነበት ምስጢር የትስፊት የመለኮት በጣም ሰፊ ነገር አለው። እሱም በሙሉ የያዘ አስተምሮ አለው ኦርቶዶክሳዊነት እንጂ እንደው ዝም ብሎ በአንድ ቀን የሆነ ታክሲ ፌርማታ ላይ በሁለት ጥቅስ ምናምን የሚሆኑት ነገር አይደለም። ሌላው ኦርቶዶክሳዊ በጣም የሚለየው ከሌሎቹ ምልአታዊ ነው። ወይም እምነት ብቻ ያድነኛል ወይም ስራ ብቻ ያድነኛል የሚባል የለም። እምነትና ስራ፣ ጸጋና ስራ ሁለቱንም ሞልቶ ይዛል እንጂ በጸጋው ድነናል እያሉ የሚጮሁ ሰዎች ትሰማላችሁ። ኦርቶዶክሳዊነት ግን በምልአት ነው። በጸጋ ክርስቶስ በጸጋው ያድነናል። እኛ ደግሞ የኛ ደግሞ የክርስቲያናዊ ድርሻ አለን። ሰዎች ነን፣ የሚያስብ አይምሮ አለን። ስለዚህ ጸጋና ስራን አዋህዳ ነው የምታኖር ቤተክርስቲያን። ነፍስና ስጋን ሰውን እንደ ስጋ ብቻ አታዩም። ቅድም እንዳልኩት እንደ ሳይንሳዊ አገላለጽ በቃ ሰው ማለት እንዲህ ስጋ ብቻ ነው ምናምን እንደሚባለው አይደለም። በኦርቶዶክሳዊ እይታ ሰው ማለት ስጋና ነፍስ ነው። ነፍስና ስጋን እምነትና ስራን አዋህዳ ነው የምትሄደው። እምነትና እውቀትን በጣም ተወራራሽ ናቸው በኦርቶዶክስ። ጥቂት ማወቅ አለብን ለማመን። ደግሞ አምነን ቀስ እያልን ብዙ ነገር እናውቃለን። አውቀን አይደለም የምናምነው። እግዚአብሔር ታውቆ የሚያልቅ ነገር አይደለም። ለማመን የሚያበቃ ነገር እናገኛለን። ከዛ በኋላ በጊዜ ሂደት እያወቅነው አውቀን ደግሞ አንጨርሰው። ስለዚህ እውቀትና እምነት ራሱን የቻለ በጣም ሰፊ ነጥብ ያለው ነው። ሌላኛው ቤተክርስቲያን አንዲት ናት። ቅድም ጫፉን የነገርኳችሁ ቤተክርስቲያን አንዲት ናት። ቋንቋ፣ ጎሳ፣ ዘር፣ ሰፈር አይከፍላትም። ምንም አይነት ቀለም ይኑረው፣ የየትኛውም ሀገር ዜጋ ተወላጅ ይሁን፣ የምንም ጎሳ ይሁን፣ ኢቭን ቤተሰቡንም አንወቀው፣ ኦርቶዶክሳዊ ከሆነ ኦርቶዶክሳዊ ነው። ቤተክርስቲያን በየትኛውም ዓለም በጊዜ በቦታው ምናምን አትከፋፈልም። ኦርቶዶክሳዊነት በነገራችን ላይ የቤተክርስቲያን የአንድነቷ መሰረት ኦርቶዶክሳዊነት ነው። ለምሳሌ አሁን እኛ የራሳችን ፓትሪያርክ የራሳችን ሲኖዶስ አለን። የህንድ ቤተክርስቲያን የራሷ ሲኖዶስ ፓትሪያርክ አላት። የአርመን፣ የሶሪያ፣ የግብጽ አንድ ያደረገን ፓትሪያርኩ አይደለም ኦርቶዶክሳዊነታችን ነው። የሮማ ካቶሊክ የአንድነቷ መሰረት ፖፑ ነው። ካቶሊክ በዓለም አንድ ፓትሪያርክ ብቻ የሚኖራት እህ ሲባሉ የአንድነት መሰረታቸው ያ ፓትሪያርካቸው ነው። እኛ ግን ፓትሪያርኩ አይደለም። የአንድነት መሰረታችን ኦርቶዶክሳዊነት ነውና ኦርቶዶክሳዊነት የቤተክርስቲያን የአንድነት መሰረት ነው። እንዲህ የሚሉ በጣም ብዙ ሰፋፊ ነጥቦች አሉ። ኦርቶዶክሳዊነት እኛ የመጣነው ለመክበር ነው፣ ክብር ለማግኘት ነው። እግዚአብሔርን እናከብራለን፣ እግዚአብሔርም ለኛ ክብሩን ይሰጠናል። እኛ እንደ ሰው ፍጡርነታችን መግለጽ ነው እንጂ ለሱ የምንጨምርለት ነገር የለም። እሱ ግን በክብር ላይ ክብር፣ በጸጋ ላይ ጸጋ ይጨምርልናል። ቤተ እግዚአብሔር የመጣ ሁሉ ይከብራል። ንዋያቱ ሁሉ መተው ተባርከው ከብረው ነው። መስቀሉ ከምናውቀው ወርቅ፣ ከምናውቀው ብር፣ ብረት፣ ነሐስ፣ እንጨት ተዘጋጅቶ ግን መጥቶ ከብሮ አገልግሎት ይሰጣል። እንጨት መባሉ ቀርቶ መስቀል፣ ከበሮ፣ ጸናጽል፣ መቋሚያ እየተባለ ከብሮ አገልግሎት መንበሩም መንበር ይባላል፣ ጻይል ጽዋ ይባላል። ኦርቶዶክሳዊነት አክባሪነት ነው። ለክብር ነው የመጣ ነው። የከበረ ቤት የከበረ ሰው ነው የሚኖርበት። አሁን በሌሎቹ የከበረ የሚባል ነገር የለም። አዳራሻው ተራ አዳራሽ ነው። የከበረ የሚባል ሰው የለም። ቅዱሳን የሚባል ሰው የለም። ቅዱስ የሚባል ነው የለም። ኦርቶዶክሳዊነት ግን አክባሪነት ነው። እግዚአብሔር ራሱ አክባሪ ነው። የጠራን ሊያከብረን ነው። የእሱን የባህሪ ክብሩን ለኛ የጸጋ አድርጎ የሰጠን። ሙሴን ጠርቶ ታቦቱን ደብተራ ኦሪቱን ስራ እኔ አከብርልሃለሁ አለው። ሰራ፣ እሱ ባርኮ አከበረለት። አቃላይነት አይደለም ኦርቶዶክሳዊነት።
ማቃለል የኦርቶዶክሳዊነት ጠባይ፣ ልማድ፣ ትውፊትና ባህል አይደለም፣ አክባሪነት ነው። ለሁሉም ክብር መስጠት፣ በተለይ ክብር ለሚገባው ክብር ስጡ የሚል ትምህርት ስላለን ኦርቶዶክሳዊነት በአክባሪነት ላይ የተመሰረተ አስተምሮ ነው። ታዲያ ይህን ለማድረግ ትንሽ መማር ወሳኝ ነው። መቼስ ካልተማር ምኑንና እንዴት ልናከብረው እንደምንችልም እንኳን አናውቅም። አሁን በዚህ ሰዓት እኛን የሚመስሉን የሶሪያም ብትሉ የአርመንም ብትሉ የህንድም ብትሉ የግብጽ ኦርቶዶክሳውያን እንዲህ እንደኛ አይደሉ። እንደኛ ያለ እንኳን እንጃ የትም ለማግኘት ያስቸግራል። በእውነቱ እንደኛ ሃይማኖትን የማያውቅ ወጣት፣ ሃይማኖትን የማያውቅ ማህበረሰብ አሁን እኮ የለም። የኛ እኮ የጉድ ነው። በጣም የሚገርመው ደግሞ ማለት ነው ስለለመድ ነው ምንም ስህተት እንደፈጸምን አይሰማንም። በቃ ትክክል እንደሆነ ነው የምናስበው። የጥምቀት ነጠላ ለብሰን ስንመጣ በአመት አንድ ቀን ስጋው ደግሞ የሚቀበል የለ። አሁን የሁሉ ወጣ አራ ትቆርባላችሁ ብለ እኔም ልጠይቅ አልችልም። ምን አጠያየቀኝ እያወቅኩት እንዴ ደሞኛ በዚህ እድሜ እንቆርባለን እንደሚል ማን ነው በዚህ እድሜ አይቆርብም ያለው? እኛ እኮ የጉድ ነው የምላችሁ ዝም ብዬ አይደለም። አሁን ምጠራላችሁ አብያተ ክርስቲያናት ጠንክረው ነው ያሉት እንጂ እንደኛ ምቾት የለ። ሶሪያ ብዙዎቻችሁ ታውቃላችሁ። ሶሪያውያን ስደት መጥተው ኢትዮጵያውያን አዲስ አበባም በዚህ በባህር ዳርም እየለመኑ አይታቸዋል። በጣም ከፍተኛ የሆነ እልቂት ያለበት አክራሪዎች ብዙ ስራ የሰሩበት ነው። ግን ክርስቲያኖቹ በጣም ብርቶች ናቸው። በጣም ብርቶች ናቸው። አርመን በጣም ከፍተኛ ጭፍጨፋ የደረሰባት ናት። በጣም ጥቂት ቁጥር ነው ያላት፣ ግን በጣም ተጽዕኖ ፈጣሪዎች ናቸው። ህንድ 2.5 ሚሊዮን ህዝብ ነው ያላት፣ ኦርቶዶክሱ ማለት ነው። ህንድን አስቧት። በዓለም ቻይናና ህንድ ቢሊዮን የገባ ቁጥር ነው ያላቸው አይደለ? አሁን ከቢሊዮን ህዝብ መካከል 2.5 ሚሊዮን እኮ እዚህ ግባ የሚባል ቁጥር አይደለም። በአገሪቱ ህዝብ ዘንድ አይታወቁም። አብዛኛው ህንዳዊ የህንድ ኦርቶዶክስ ቤተክርስቲያን አያውቃትም። ምክንያቱም በቢሊዮን ህዝብ መካከል የሚገኙ 2.5 ሚሊዮን ሰዎች እንዴት ይታወቃሉ? ከኛም አንፃር ካያችሁት 2.5 ሚሊዮን እኮ የአዲስ አበባ ነዋሪ እኮ ወደ 78 ሚሊዮን አካባቢ ነው። ባህር ዳርም ቢቆጠር እንግዲህ ብዙ እንደሚኖረው፣ ግን ከኛ በእጅጉ የራቀ ስራ ነው የሚሰሩት። 2.5 ሚሊዮን ነው ማለት ነው። ከኛ በእጅጉ የራቀ ስራ። አሁን ግብጽም ብትሆን 11 ሚሊዮን አካባቢ ክርስቲያን ነው ያላት፣ ኦርቶዶክሱ ማለት ነው። የቀረው ፍጹም የሆነ ሙስሊም ነው። ግን በወጣቱ አሁን እየሰሩ ያሉት ከኛ ጋር ምንም አይገናኝም። ባለፈው አመት ተደጋጋሚ አውርተናል። እንደው እናንተና ላገኘናችሁናል እንጂ የግብጽ ቤተክርስቲያን እንዴት እየሰራች እንደሆነ በተለይ እዚህ እናቶችም ጋር አውርተናል፣ ካህናቱም ጋር በደንብ ተነጋግረንበታል። ገና ከ3 አመት ነው ማስተማር የሚጀምሩት። ይሰማችኋል? ከስንት አመት? ከ3 አመት ሃይማኖት መጥቶ ይመዘገባል። ልጅ ሃይማኖትን ሊማር እንደ ኬጂ እናት አባት ተሯሩጠው እድሜው እንዳያልፍበት ሃይማኖትን ሳይማር እድሜው እንዳያልፍበት 3 አመት ሲሞላው የኔ ልጅ 3 አመት ሞልቶታል ብለው የልደት ካርድ አሳይተው ያስመዘግባሉ ቤተክርስቲያን። ከዛ በኋላ እስኪሞት ድረስ ይማራል። በተለይ ግን 18 አመት እስኪሞላው እንደዚህኛው ትምህርት ቀጥ ያለ ነው የሚማረው። ወጣ ገባ እኮ አይደለም። ለኬጂው የኬጂ ትምህርት አለው፣ እኛም ጋር ተዘጋጅቷል። አሁን ለአንደኛ ክፍል የአንደኛ ክፍል ሃይማኖት ትምህርት፣ ለሁለተኛ ክፍል የሁለተኛ ክፍል 12 አመት ሲሞላው 12ኛ ክፍል ሲጨርስ በቤተክርስቲያኗም የቤተክርስቲያኗን ትምህርት 12ኛ ክፍል ይጨርሳል። ይሄን እድል ያገኛለ ከእናንተ መካከል አለ? የለም። ሲጀመር ቻንሱ መቼ ነበር? አሁን ነው። አሁን እንግዲህ ገና እየመጣ ነው፣ የተቀበለው የለም እንጂ። ስለዚህ ከ3 አመቱ ጀምሮ ሃይማኖቱን፣ ቤተክርስቲያኑን፣ እግዚአብሔር አባቱን፣ ነገረ ቅዱሳኑን፣ ገዳማቱን እየተማረ ያደገ ልጅ የት ይሄዳል? የት ይጠፋል? እንዲህ ስለሆነ አንድም ወጣት ስጋው ደግሞ የማይቀበል አንድ አይገኝም ግብጽ ውስጥ። ምናልባት እንደው ከግብጽ ወጣ ብለው የሚኖሩ በአውሮፓ ምናምን ለዛውም አሁን አዲስ አበባ ምናምን ያሉ አንዳንድ ግብጻውያን ይገርማቸዋል በጣም። የግብጽ ልጆች በትምህርትም በሌላም ስራ መተው አዲስ አበባ ሲመለከቱ በቃ ግርም እናንተ በጣም ይሄውን ሰው አስቀድሶ ስጋው ደግሞ ሳይቀበል ነው የሚሄደው። በጣም ነው የሚገረሙብን እኮ። እኛ ግን ስለለመድነው አይገርመንም። ተላብሰን ነው አንዴ ሆኖ ከትምህርቱ የለንበት ጥቅምና ጉዳቱን አናቅ። ጥቅምና ጉዳቱን ላላወቅነው ነገር አደረግነው አላደረግነው ደንታ አይሰጥም አይደለ? ወርቅ እኮ ወርቅ መሆኑ ስለምናቀው ነው። 1 ግራም ወርቅ ብናገኝ እንፈገማለን። ምክንያቱም 1 ግራም ወርቅ ከ100 ኪሎ ድንጋይ በላይ እንደሆነ እናውቃለን አይደለ? ስናውቀው ነው ቫልዩ የምንሰጠው እንጂ ወርቅና ድንጋይ ለይቶ የማያውቅ ሰው ወርቅ ለሱ ድንጋይ ነው። እኛውን ስላልተማር ስለ ንስሐ አልተማር ስለ ስጋው ደግሞ ስለምናምን ስላልተማር አናደርገው። በቃ በሰላም የምንኖር ሰዎች ነን እኛ። በሰላም እንደኛ ያለ ጤነኛ ሰው የለም። የድሮ አዝማሪ ነው አሉ ሰሚ ነው እንጂ ተቸጋሪ ደንቆሮ መልካም ነዋሪ አለ ይባላል። ዝም ብለን እኛ ደንቆሮ ብለን ነው የምንኖረው እና ሌሎቹ ሲመጡ
በ1950 አካባቢ የግብጽ ፓትርያርክ መተው አዲስ አበባ ታይካ ነገስ ባታ ቅዳሴ እንዲቀድሱ ተደረገ። ከዛ በኋላ የኢትዮጵያ ሕዝብ ገብቶ ነጠላውን ለብሶ የግብጽ ፓትርያርክ መጥቷል ሲባል ሰምቶ የአዲስ አበባ ሕዝብ ጋቢውን አሳምሮ ቤተክርስቲያኑን ሞላው። በኋላ ኑ ሲባል የለም። ሰውየው ደግሞ እንዴ እኔ እኮ የቀደስኩት ኢትዮጵያንን ለማቁረብ ነው፣ እኔ ግብጻዊ ስለሆንኩ ነው ወይስ ምንድነው የማይቆርቡት? ምን አይተውብኝ ነው? ኧረ አይደለም እንዴ ቀድሻለሁ፣ ይቆርባሉ፣ አምጡ ይቁረቡ። የለም የተዘጋጀ አንድ ያሰበሰው የለም። ከዛ በኋላ እንደገና የኛ አባቶች አይ አይደለም ሰው የኛ ሰው ልምዱ እንደዚህ አይደለም የለም ምናምን ተብሎ ሌላ ቀን ምናምን ተብሎ ሄዱና ለሌላ ጉድነን ለሚያየን ይሄ ክርስቲያናዊ ህይወታችን በጣም የሚያስቅ ነው። አንድ ልጅ 15 ዓመት 20 ዓመት 30 ዓመት እስኪሞላው ኦርቶዶክሳዊነትን ምንም ሳያውቅ እንዴት ይኖራል? ይሄ ጉድ ያልሆነ እንዴት ጉድ ይሆናል ታዲያ? እና እነሱ ከዚህ ነፃ ናቸው። አንድም ስጋ ወደው የማይቀበል ልጅ የላቸው። አንድም ያለ ተክሊል የሚያገባ ልጅ የላቸው። ከጋብቻ ውጭ ሩካ የሚባል ነገር አይታው። እሱ እንኳን በግብጽ በአገሪቱ ራሱ ሐራም ነው። በአገሪቱ ራሱ ሆቴሎች ባልና ሚስት ካልሆኑ በስተቀር ሴትና ወንድ አያድርባቸውም ጨርሶ። ጭራሽ ተማሪ ዩኒፎርም ለብሶ የተጋተተ ሻይ ቤት በፍጹም አይቻልም። ይሄ በአገሪቱ ህግ ራሱ ክልክል ነው። አንድ ወንድ የሱ ሚስት ካልሆነ በስተቀር አንዲትን ሴት እንዲህ አካሏን መጨበጥ እጇን መጨበጥ ራሱ አይቻልም። እኛ መጋፋት ነው፣ ዝም ብሎ መጋፋት ነው። እና በጣም የሚቀረን ስራ እዚህ እዛ ብሎ ለመጀመር ያስቸግራል። እና ሌሎቹ እንደኛ አይደሉም። አሁን እኛ በኦርቶዶክስ አንድ አይነት እምነት ያለን የምንለው ቅድም የጠራሁላችሁ ናቸው። ሶሪያ፣ አርመን፣ ህንድ፣ ግብጽ፣ አሁን ደግሞ ኤርትራ እና ኢትዮጵያ አንድ አይነት ኦርቶዶክስ አይተክሲያናት ናቸው። እኛም ከነሱ ቤተክርስቲያን ብንሄድ እንቆርባለን በእነሱ እጅ፣ እነሱ ሲመጡ ከኛ አባቶች እጅ ይቆርባሉ። ግን እነዚህ ሁሉ ከኛ ጋር አንድ አይነት አይደሉም። ስለ ኤርትራ አላውቅም እንጂ የቀሩት በሙሉ ከኛ ጋር በጣም ተለይተዋል። አሁን ስክሪን ቢኖር አሳያችሁ ነበር የተወሰኑ ምስሎች። የህንድ ቤተክርስቲያን 110 ዓመት የሞላው የወጣት ማህበር አላት። 110 ዓመት አልፎታል የወጣት ማህበር ማርጎርጎሪዮስ የኦርቶዶክስ ወጣቶች እንቅስቃሴ የሚባል 110 ዓመቱ ነው። በጣም ብዙውን ስራ የሚሰራው ያ የወጣት ህብረት ነው። እና ከነርሰሪ ጀምረው ነው ህንዶች የሚሰሩት። ከነርሰሪ ጀምረው እስከ ላይ ድረስ እያንዳንዱ ሰው በሃይማኖታዊ ዕውቀት እኩል ነው፣ ተመሳሳይ ነው። ኢቭን ከካህናቱ ጋር ራሱ በስልጣነ ክህነትና በልዩ ምጡቅ በሆነ ትርጓሜ ይለያያሉ እንጂ ሃይማኖትን በማወቅ ደረጃ አሁን በህንድ በግብጽ ያሉ ክርስቲያኖች ከካህናት ጋር እኩል ናቸው። አብረው ነው ያደጉት። ከህፃንነት ጀምረው አብረው ከነዛ መካከል ነው ካህን የሚሆነው ካህን የሚመንነው በነፍሴ የሚሆነው እንጂ አብረው ነው ያደጉት። እና አሁን የህንድ አንድ መጽሐፍ አለች። አንድ የኛ ኢትዮጵያውያን ወንድሞች እዛ ለትምህርት ሄደው ህንድ ለትምህርት ሄደው ኦርቶዶክሳውያን ናቸው። ጥሩ አድርገው ተዘዋውረው አይተው ከአባቶች ጋር ተገናኝተው የትምህርት ቤቱን ሁኔታ፣ የወጣቱን ሁኔታ፣ የካህናቱን፣ የጳጳሳቱን አጠቃላይ ቤተክርስቲያኗን አይተዋት መጽሐፍ ሁሉ ጽፏል። አንደኛው በተለይ መኮንን የሚባለው አንድ ወንድማችን የበረሃ ምንጮች የምትል መጽሐፍ አለች። ገበያ ላይ ገዝታችሁ ብታነቧት በጣም የበለጠ ጉድ መሆናችን ታያላችሁ። እኛ ከነሱ አንፃር ስታዩት ማለት ነው። እና አሁን እነሱን ሲገልጻቸው እሱ የወጣት አያያዛቸው በጣም የሚገርም ነው። በቃ አዳር ውሏቸው አባቶች ህፃናት ጋር ወጣት ጋር ነው አዳር ውሏቸው ማሰልጠን፣ ማስተማር፣ መምከር፣ መገሰጽ፣ መምከር፣ ማስተማር በቃ አዳር ውሏቸው ይሄ ነው። ህንዶች ህፃን ክርስቲያኖቹ የህፃን ልጅ ልደት ቤት አይከበርም፣ ነውር ነው። ልጆች ልደታቸው ሲሆን የዚህ ዕለት የሚገባ ልብስ ለብሰው እንደኛ ነጭ ባይኖርም የሚገባቸው ልብስ ለብሰው መተው በጓደኞቻቸው ታጅበው ስጋው ደግሞ ይቀበላሉ። ከዛ በኋላ በዓላቸው የሚከበረው ከሰንበት ቤት አዳራሽ ቤተክርስቲያን ግቢ ተዘምሮላቸው ነው። ትልልቆቹ ሁሉ እንደዛ ነው የሚያደርጉት። እኛ ኬክ ስንለቀልቅ ነው የምንውለው፣ ከየት እንዳመጣነው በማይታወቅ መንገድ ማለት ነው። ምን እንደሆነ ምክንያቱ ምኑ አይታወቅ። ለምን እንደምትለቀልቁት ይባላል። መልስ ያለው ሰው አለ። ኬክ የሚለቀልቅበት ምክንያት ታውቁታላችሁ እህቶች? ብዙዎቻችሁ ተለቅልቃችኋል። ግን ምክንያቱ ይታወቃል። ሰው ቢያንስ በቅጡ ኢትዮጵያዊ ምግብ ቆርሶ ይበላል እንጂ ምግብ መለቅለቅ ምን ባለጸጋ ነኝ ለማለት ነው? ተንቀጥቅጦ ገዝቶ ሲያበቁ እንደገና እና እነሱ እንደዛ አይጃጃሉም። ያ ወንድማችን እንደጻፈው ልደቱ ሲከበር የሚከበርለት ሰው የመጀመሪያው ተግባሩ በዚህ ያለ ስጋው ደግሞ መቀበል ነው። ከዛ በኋላ ይመጣል አዳራሽ፣ መዝሙር ይዘመራል። ከዛ ዛሬ የወንድማችን የገሌ ልደት ነው ወይም የእህታችን የገሌ ልደት ነው፣ እግዚአብሔር እሷን ስለሰጠን እሱን ስለሰጠን እናመስግነው ተብሎ ነው በዓሉ የሚከበረው። ሲጀመር የማይማር የሚባል ልጅ የለም በህንዶችም በግብጾች። እና የህንድ ቤተክርስቲያን ወጣቱ ከሌላ ጋር ምክንያቱም ህንድ ማለት በጣም ከፍተኛ የሆነ ባህላዊ እምነት ያለባት ይሄ ቡድሂዝም፣ ሂንዱይዝም፣
እንደውም በዚህ በኮሮና ምክንያት ወደኛ ሊመጣ ጀምሮ በይሄ ዮጋ ምናምን አይታችኋል። ሜዲቴሽን ታውቃላችሁ? ምናልባት ምንድነው ስሙ በሳይኮሎጂ ስልጠናዎች ላይም ቀልቀል ያደርጉታል። ሜዲቴሽን የሳይኮሎጂ አካል አይደለም፣ የህንዶች ባህላዊ እምነት አካል ነው። ሰይጣናዊ ነው በነገራችን ላይ የሂንዱይዝም ፕራክቲስ ነው። እና የሚባል ብዙ ባህላዊ እምነት ስላለ ክርስቲያኖቹ በቻሉት መጠን ማንኛውም ነገር ልጆቹ ለብቻቸው እንዲመሩ የሚያደርጓቸው እና ጠንካራው ነው እንዲወጡ ያደርጓቸዋል። ኢቭን በስፖርት እንኳን እንዳይሄዱባቸው አጥቢያዎች የስፖርት ሜዳ አላቸው። ባይዘው ስፖርት ኃጢአት አይደለም አይደል? እንዳያሳንፍ ነው እንጂ ስፖርት በራሱ ስፖርት ነውር አይደለም። እናም እንደሚያደርጉት አጥቢያዎች የስፖርት ሜዳ አላቸው። የሚወዳደሩት አንዱ አጥቢያ ከአንዱ አጥቢያ ነው። ዋና ዓላማው ልጆቻቸው ከነዛ ፓጋኖችና ከነዛ ጣዖት አምላኪዎች ጋር ተገናኝተው በባህል ተስበው ወይም በወጣትነት እንዳይሄዱባቸው የቋንቋ ትምህርት በተለይ እንግሊዘኛና የነሱ አንድ ማሊያሊያ የሚባል የህንድ ባህላዊ ቋንቋ ሰፊ ቋንቋ አለና ሁለቱን ቋንቋዎች ስራው ላይ ያስጠኗቸዋል፣ ያወዳድሯቸዋል። አንዱ አጥቢያ ከአንዱ አጥቢያ እሑድ ጧት ለምሳሌ ዛሬ ቋንቋ ውድድር አለ ሊባል ይችላል። ከዛ በኋላ የቅዱስ ሚካኤል አጥቢያ አንደኛ ወጣ፣ የቅዱስ ገብርኤል አጥቢያ አንደኛ ወጣ። በስፖርትም መድረክ ላይ ይነገራል። ምዕመናን ደስ ይበላቸው የኛ ልጆች በስፖርት አሸንፈው መጥተዋል፣ ዋንጫ ይዘው መጥተዋል ብሎ ያሳያል። ደብረ አስተዳዳሪው ወይ ሊቀ ጳጳሱ ሊሆኑ ይችላሉ። ይሄን የሚያደርጉት በሌላ እንዳይወሰዱባቸው ነው። ምናልባት አንዳንድ እንትን ላይ ማየታችሁ ይሆናል ዩቲዩብ ላይ ምናምን የግብጽ አባቶች ህፃናቱን ኳስ እያጫወቱ ምናምን አሁን የኛ ሰው እንደ ትልቅ አይነት ነው የሚቆጥርበት ማም ወልድ መንፈስ ቅዱስ ምናምን ነው የሚለው። ስንት ጥፋት ውሃ የበላ ወጣት ይሄ ሞልቶ ልጆቹን እያጫወቱ ማስተማር ምን ችግር አለው? ምን ችግር አለው? እና በቋንቋም በምንም እያወዳደሩ ክህሎታቸውን እያሳደጉ ከዛ በኋላ ከፍ ሲሉ ግን በክርስቲያናዊ ጉዳዮች ላይ ሰፋፊ ጥናትና ምርምር እንዲያደርጉና እንዲያቀርቡ ትልልቅ ሲምፖዚየም ሴሚናር ይዘጋጅላቸዋል። ውድድር ይደረጋል። ተሰጧቸው እየታየ የስዕል ከሆነ ስዕል፣ የግጥም ከሆነ ግጥም፣ የጽሁፍ ከሆነ የሰውነት እንቅስቃሴ ከሆነ ተሰጧቸውን እያዩ በዛው ቤተክርስቲያን ያኑ ታሳድግላቸዋለች የደገፈች ማለት ነው። በተለይ በቅዳሴ ሰዓት አብረው እንዲመጡ መጻሕፍት እንዲያነቡ ተሰጥኦ እንዲቀበሉ ወንዱ ሴቱ አሁን እዚህ ጋር እናቶች ጭምር ሲቀበሉ የሚያሳይ ነበር። ህፃን እያንዳንዱ የራሳቸው መርሃ ግብር አላቸው እና ከፍተኛ ስራ ነው የሰሩት። አሁን እንደው ወደ ሪዘልት ልውሰዳችሁ እንግዲህ ሁሉን አሁን መታየት ያለባቸው መብራት ተቃውሟቸዋል፣ ማየት አይቻልም። አሁን እኛ ኦርቶዶክሳውያን በኢትዮጵያ ቤተክርስቲያን አሁን ቢያንስ ከ50 ሚሊዮን የማያንስ ኦርቶዶክሳውያን አለን አይደለም? ምክንያቱም 65% የሚሆነው የኢትዮጵያ ህዝብ ኦርቶዶክሳዊ ነው። እነሱ ከዚያ ቢሊዮን ህዝብ መካከል 2.5 ሚሊዮን ናቸው። እንደዛ ሆነው ግን 22 ማተሚያ ቤት አላቸው። ስንት ማተሚያ ቤት? እኛ ያለን አንድ ትንሣኤ ዘጉባኤ ብቻ ነው። አንድ ለእናቱ 22 ማተሚያ ቤት አላት ቤተክርስቲያኗ። 2.5 ናቸው እነሱ። 30 ሆስፒታል አላቸው። ትልልቅ ሆስፒታል ነው ያልኩት። እኛ ቤተክርስቲያን አንድ ሆስፒታል አላት። ታውቁታላችሁ? ግን ሲጀምር ማንም አያውቀውም እኮ አይደል? አንድ ሆስፒታል አለ። እንደውም ሆስፒታል የተባለም አይመስለኝም ገና አይ ቲንክ ክሊኒክ ይሁን እንደዚህ ነገር ነው። አንድ አለ የበጎ አድራጎት የሚባል አለ አንድ አዲስ አበባ። እንግዲህ ብዛታችን ይዩት 30 ሆስፒታል አላቸው እነሱ የቤተክርስቲያኗ ሀብት የሆነ 2 እንደውም የሕክምና ትምህርት ማሰልጠኛ ዩኒቨርሲቲዎች አሏቸው፣ ሕክምና የሚያስተምሩ ሆስፒታሎች ማለት ነው። 4 የኢንጂነሪንግ ኮሌጆች አሏቸው በዲግሪ የሚያስመርቁ ማለት ነው። የኢንጂነሪንግ ዩኒቨርሲቲ ያለው ቤተክርስቲያን አለ። የኛ አሁን አንደኛ ደረጃ ነው በብዛት ኖረም አልኖረም ያለን አንደኛ ደረጃ ነው። እነሱ ሁለተኛ ደረጃ 52 ትምህርት ቤት አላቸው። አሁን ለኛ ሲሆን ቀላል ነው 52 ሊኖር ይችላል። ነገር ግን 2.5 ቁጥር ያላቸው ለነዛ ሰዎች ግን 52 ትምህርት ቤት ቀላል እንዳይመስላችሁ። ከዛ ያለፉ በጣም ብዙ ወደ 48 የሚደርሱ የሙት ልጆች ማሳደጊያ። ስንት አልኳችሁ? የት ነው እኛ የምናሳድግ የሙት ልጅ ማሳደጊያ አለን? በፊት ነበሩ በአገረ ስብከት አንዳንድ። አሁን ለምን እንደቆመ ያሳዝናል። የኛ በእውነቱ እንደኛማ መተማ አሳዛኝ ህዝብ የለም። ወደ ኋላ ልመልሳችሁ እስኪ። የህንዶች ነው ይሄ መንሳይ ተልኮ ነው፣ ክህነታዊ አገልግሎት ነው ይሄ ወጣቶች ላይ የሚሰሩትን ስራ ብቻ ለማሳየት ነው። በጣም ብዙ ሰፊ ስለሆነ ዶክመንቱ ወጣቶች ላይ ብቻ የሚሰሩት ነው። አባቶቻቸው ከልጆቻቸው አይለዩም ሁልጊዜም። እንደ ኢትዮጵያውያን አይመስሉ እነዚህ እንደው መቀነታቸው ሁሉ ቤተክርስቲያን ሲመጡ የሚለብሱት ነው በዚህ መንገድ። አሁን ይሄ ዋንጫው በሆነ ተሰጥኦ ውድድር ተወዳድረው እንግዲህ ያሸነፋል ማለት ነው። እዚህ ጋር ዋንጫው ይሄ ተመልከቱ። እነዚህ ዋንጫቸውን ይዘው ማለት ነው እንዲህ አድርገው እሑድ ጧት ወይ ምናምን ይመረቃሉ። እነዚህ ኢትዮጵያውያን ቅድም ያልኳችሁ ኢትዮጵያውያን ከጳጳሳቱ ጋር ሲገናኙ ነው። ኦኬ ይሄኛው ወንድም ነው ጽሁፉን የጻፈልን ሞኬ የሚባለው ይሄ ነው። ይሄ የቅዱስ ያሬድን ስዕል በእንግሊዘኛ
ምናምን ሰርተው ለነዛ ለህንዳውያን ጳጳሳት ምናምን እየሰጡ ነው። በጣም ጎበዝ ናቸው ልጆቹ። በነገራችን ላይ በጣም ጎበዞች ስለነበሩ ከፍተኛ ስራ ሰርተው ነው የመጡት። ሀገራ ቤተክርስቲያናቸውን አሳውቀው ነው የመጡት። ከዛ በኋላ ይሄኛው ተመልሶ አንድ መጽሐፍ ጻፈ። አንድ መጽሐፍ ሁሉንም አንዘልቀውም። ቅድም ያልኳችሁን የልማት ይሄ ግን አሁን ከትምህርት ጋር ከምን ጋር ውጤታማዎችን የሚያሳይ ነው። እነዚህ እዛ የነበሩ ኢትዮጵያውያን ወጣቶች ናቸው። አዳራሾቻቸውንም ያቸው እኛ ያለንበትን አዳራሽ እና ያሉበትን እነሱ በዛውም እያያችሁ አሁን እኛ ባለፈው አመት ግብፅን ስንጎበኝ እንደዚህ የሚባል ማቀዝቀዣ የሚባል የላቸውም። እነሱ ብቻ ስትገቡ ቀዝቃዛ ነው። ሙቀት ከሆነ ቀዝቃዛ ነው፣ ቀዝቃዛ ከሆነ ግን ሙቅ ነው። ኤሲ ነው የሚጠቀሙት። እንደ ግብፅ ያየሁት አዳራሹ ሙሉ አዳራሹ ያኛው ጥግ ጫፍ እስከ በጣም ትልቅ አዳራሽ እኮ ነው፣ ኤሲ ነው። በዚህኛውም ዳር ጫፍ እስከ ጫፍ ኤሲ ነው። እኛ በጣም ይገርማል። ትልቅ አዳራሽ ብንሰራ እንኳን ኤሲ መግጠም አሁን ኤሲ ሲምፕል ነገር እኮ ማንኛውም ግለሰብ እኮ ኤሲ ያለው አይደል? ሆቴል ላይ በእያንዳንዱ ክፍል ትልልቅ አዳራሾች አሉ። አሁን ባህር ዳር እንደ እኔ እንኳን ያያችሁ ሰላም አድርጌው አለ፣ የሀገረ ስብከቱም አለ። በቃ ሙቀት ይጨርሳል። እዛ በረሃ ሀገር ግብፅኛ ጉባኤ ያደረግን ኢትዮጵያውያንን ሰብስበን ስንገባ እንደውም ቅስቅስ፣ ምክንያቱም ዙሪያውን ኤሲ ከልብ ሲሰራ ቀላል ነው ማለት ነው። ይሄ ነው መጽሐፏን የጻፋት ወንድማችን ያልኳችሁ ይሄ ነው። አሁን አዲስ አበባ ዩኒቨርሲቲ ያስተምራልና እንግዲህ እነዚህ በሙሉ ተቋማቶቻቸው ናቸው። ቅድም ስላቸው የነበረው ተቋማት በጣም ትልልቅ ተቋም ነው ያላቸው። ለኢትዮጵያውያንም ከፍተኛ ክብር ስላላቸው እነዚህ አራቱም ኢትዮጵያውያን ናቸው። እኒህ አባት አሁን ኢትዮጵያውያንን በጣም አክብረው እንደውም ልጁ እኔ በአካል ሲያጫውተኝ በጣም ከፍተኛ ቦታ ሰጥተው የኛን ገዳማት ማየት በጣም ይጓጓሉና እንደዛ ነው የሚሰሩት። ግን እነዚህ ህዝቦች 2.5 ናቸው በሀገሪቱ። እንደዚህ አይነት ቤተክርስቲያን ነው ያላቸው በዚያ ቁጥር ማለት ነው። አደረጃጀት ላይ የካህናት አደረጃጀት ለብቻ አላቸው፣ የህፃናት አላቸው፣ የሴቶች አላቸው፣ የወጣቶች አላቸው፣ የሰንበት ቤት አደረጃጀት ብሏችሁ እኛ ጽዋ ማህበር እንደምንለው የስላሴ ተገናኝቶ የሚበተን የሚካኤል ተገናኝቶ የሚበተን ማለት አይደለም። አደረጃጀት ማለት ለምሳሌ የሴቶች የሚባለው የበላይ ጠባቂው ፓትርያርኩ ናቸው። በሁሉም ሀገረ ስብከት አለ። ወይም አንድ አጥቢያ ምናምን አንድ ሀገረ ስብከት አንድ ወረዳ እኮ አይደለም። ይሄ የካህናቱ ህብረት በሀገር አቀፍ ደረጃ ነው። የህፃናቱ ህብረት በሀገር አቀፍ ደረጃ ነው። የሴቶች የሚባለው በጣም ትልቅ የሆነ በሀገር አቀፍ ደረጃ ነው። የወጣቶች እንደዚህ የወጣቶች ብዙ ነው። አንድ አይነት ዋናው ቅድም ያልኳችሁ የማርጎርጎሪዎስ የሚባለው 110 ዓመት የሞላው ሌሎችም አሉ። የሰንበት ቤትም እንደዛው እና ሌሎች ከኛ ጋር ለመነጻጸር በጣም ያስቸግራሉ። አንመችም፣ እኛ ለንጽጽር አንመችም። አሁን በዛ ቁጥር ቅድም ባልኳችሁ ቁጥር እንግዲህ የልማቱን የነገርኳችሁ ይመስለኛል። የልማት ስራዎቻቸው እነዚህ ሳይኮሎጂዎች ናቸው። አለፈው ነው እንዴ 30 ሆስፒታል። እኔ በጣም እኮ ስሰማ መጀመሪያ ቀር እንደምቀኝነትም ያደርገኛልና እውነት ለመናገር በጣም ተቸግሬ ነበር መጀመሪያ እንደሰማ። ማለት እንዴት 30 ሆስፒታል ይኖራቸዋል ነው ያልኩት። እኔ ግን ከሰሩ ይኖራቸው ይገባል አይደል? ሰርተው ነው ምን ማድረግ አይቻልም። እኔ እኛን አለመኖር አይቼ ነው እንደዛ አይነት ተቋማቶቻቸው እነዚህ ናቸው። ይሄ እንግዲህ እነዚህ ወንድሞች ተመርቀው የመጡት ከ2012 በፊት ነው። መጽሐፏን እንኳን ያሳተማት 2013 ነው። ከዛሬ 6-7 ዓመት በፊት ማለት ነው የነበረ ዳታ ነው። 22 ማተሚያ ቤት፣ 30 ሆስፒታል፣ ቤተክርስቲያን፣ ግዙፍ ሆስፒታል ማለት ነው። የኢንጂነሪንግ ኮሌጅ፣ የጤና ሳይንስ ኮሌጅ አንደኛ ደረጃ፣ ሁለተኛ ደረጃ፣ የተማሪዎች ማረፊያ የሚባል ጨርሶኛ እንትኑን ቅርጹንም አናውቀው። ለማንኛውም እንዲያነሳሱን ነው። እነሱ ምንድነው የሚያደርጉት? ግብጾቹም ተመሳሳይ ናቸው። እንደሚያደርጉት እነሱ አመቱን ሙሉ ልክ እንደ ዘመናዊ ትምህርቱ ሁሉም ልጅ የሃይማኖት ትምህርት ላይ ነው። የክረምቱን ወቅት እንዲያውም የሚያሳልፉት በየገዳማት ነው። ሴቶቹ በሴቶች ገዳም፣ በእነሱ ሀገር የወንድና የሴት ገዳም አይቀላቀልም። የወንድ የሴት ነው። ስለዚህ ወንዶቹ በወንዶች ገዳም፣ ሴቶቹ በሴቶች ገዳም ይከርማሉ። እዛ ገዳም ያሉትም ሰዎች እንደነሱ ተምረው የመጡ ናቸው። ምናልባትም ዶክተሮች፣ ፕሮፌሰሮች ናቸው። ስለዚህ ስልጠና ሲሰጧቸው ነው የሚከርሙት። እግረ መንገዱን ገዳማዊ ህይወት፣ ምናኔ፣ ቅድስና ምን እንደሆነ የቀደሙ አባቶችን ታሪክ ይነግሯቸዋል። ህብረታዊ የገዳም ጸሎት፣ የገዳም ስራ፣ የገዳም አመጋገብ ያሳዩዋቸዋል። ከዛ ውጭ ያለፈ ደግሞ ሰብሰብ እያደረጉ ማታ ማታ ያስተምሯቸዋል። በየጊዜው እየቀደሱ ያቆርቧቸዋል። ክረምቱን በዛ መንገድ ነው የሚያሳልፉት። በጋውን ግን አሁን የግብጽ ቤተክርስቲያን ሰንበት ትምህርት ቤት ማለት ቅዳሜና እሑድ ማለት አይደለም። ከሰኞ እስከ ዓርብ ነው። ተማሪው ሲማሩ ነው መጥቶ ወደ ማታ 11 ተኩል 12 ሰዓት ላይ ነው መጥቶ የሚማረው እንጂ ቅዳሜና እሑድ ብቻ አይደለም የሚማሩት። እነሱ ሃይማኖታቸው ክላስ ሞልቷቸዋል። እንደኛ አይደሉም። በቤተክርስቲያን አካባቢ በጣም ማስተማሪያዎች አሏቸው። ይሄ ደብር በዚህ በኩል አይቸገርም። ተማሪ ከተገኘ ህንጻ ስላለ የሚሰራ ሰው ቢገኝ ህንጻው ብዙ ያሰራል። ስለዚህ እነሱ ሞልቷቸዋል። እንደዛ
በቃ እዛው ሲወጡ እዛ በጠቅላይ ክህነት ሀገረ ስብከት አካባቢ ምናምን ከምሽቱ 4 ሰዓት ብትሄዱ በፓትርያርኩ ግቢ እልፍ ወጣት ነው የምታገኙት። ላይብረሪ አለ፣ ዲጂታል ላይብረሪ አለ፣ እዛው ካፌዎች አሉ፣ ምኖች አሉ፣ ማንበቢያዎች አሉ። ስለዚህ ቤታቸው ነው ደስ ብሏቸው እዛው ሲያነቡ ሲማሩ ስልጣና ሲወስዱ ወይ ስልጣና ሲሰጡ ነው የሚውሉት። እንደነሱ ብንሆን ኖሮ ኦልሞስት ኦል እዚህ ያለው በሙሉ የሰንበት ትምህርት ቤት አስተማሪ ነው። ምክንያቱም ምናልባት አንዳንድ ልጆች ካልሆኑ በስተቀር እዚህ ውስጥ 18 ዓመት ያልሞላው አለ ከሴቶች ይኖራል ያልሞላው ምናልባት ብለን እንገምት። የለም ሞልቷቸዋል 18 ዓመት። ሁሉም 18 ዓመት የሞላው ነው። ስለዚህ ቢያድለን ኖሮ ይሄ ሁሉ ምንድን ነበረ? የሰንበት ትምህርት ቤት መምህር። ምክንያቱም ከ3 ዓመት ጀምሮ በሚገባ ሃይማኖትን ቢያውቅ ሴት ወንድ አይባልም መምህር ነበር። እኛ ግን ኢቭን እኮ መምህር እኮ የለንም እኛ። አሁን ቅዱስ ሚካኤል ሰንበት ትምህርት ቤቱ ስንት ዓመት ይሆነዋል? 20 ሞላው እንዴ? ደብሩ ራሱ እኮ ከዛ ያለ አብሮ ነው አይደል? ተመልከቱ 20 ዓመት ከቆየ ስንት መምህራን አሉ ብለን ልንገምት ይችላል። 20 ዓመት የቆየ ሰንበት ትምህርት ቤት በ20 ዓመት ውስጥ በአመት እንኳን 10 ቢያወጣ 10 ሲባዛ በ20 ስንት 200 ብቁ የሰንበት ቤት መምህራን ሊኖሩት ይገባ ነበር። ግን ነበር ነው። አሁን እኛ ግን በዚህ እድሜ ጠርተን እንደገና ሃይማኖታችሁን ተማሩ እንላለን። ምንም ማድረግ አይቻልም፣ ያደረ ስራችን ስለሆነ ነው። እና እንደው እኔ ወንድሞችና እህቶች በጣም ሊቆረቁራችሁ ይገባል። እንደኛ ኋላ የቀረ የለም በሃይማኖታዊ ዕውቀት። እንደኛ ኋላ የቀረ የለም በመንፈሳዊነት። መንፈሳዊነት ማለት እኮ የጥምቀት መጨፈር አይደለም። ንስሐ መግባት፣ ስጋ ወደሙ መቀበል፣ ጸሎት መጸለይ፣ ጾም መጾም ማለት ነው። ሴሪሞኒማ እኮ የትም ማንም ይቀላቀላል እኮ። እኛ ሴሪሞኒ ብቻ ነው የምናውቀው። የደመራ ሆ ብላ ደመራው መዞር፣ የጥምቀት ሆ ምናምን እልም። ቤተክርስቲያን ክርስቲያን የላትም። አሳሳች ቁጥር ነው። የጥምቀት ነጠላ ለብሶ ሲወጣ እሁድ ማታ ተንጋግቶ ሲወጣ እንደ አቡነ ቄርሎስ እንደገጠማቸው ለእንግዳ ሰው ሲያይ ይሄ ሁሉ ቤተክርስቲያን መጥቶ ይሄ ሁሉ ንስሐ የሚገባ ስጋ ወደሙ የሚቀበል ይመስለዋል። ግን እኮ ሕፃናት ናቸው ቆርበው የሚመለሱት። አሁን ፍልሰታና ያለን በገፍ የሚቆርቡ ልጆች ናቸው። አልፎ ናቸው ከእናቶች ከአባቶች አልፎ ናቸው የሚቀበሉት። እና እንደኛ በጣም የተጎዳ የለም። ደግሞ እኮ ምቹ ዕድል አለን። በርካታ ካህናት አሉን፣ ስልጣና መስጠት ካልሆነ በስተቀር በርካታ ቤተክርስቲያናት አሉን። ምን ነው ተጠጋግተን ነው በአንድ አካባቢ ለመማር ለማስተማር የሚከለክል ነገር የለ። በየዕለቱ የሚፈነዳ የአክራሪ ስምና ቦምብ የለ። ግብፃውያን እኮ ልደትን ሲያከብሩ ቦምብ ይፈነዳል፣ ትንሣኤን ሲያከብሩ ቦምብ ይፈነዳል። በየሄዱበት ስቃይ ነው ሁልጊዜ። ይሄ ሚዲያ ላይ የምታዩት ነገር ነው ሁላችሁ። ብዙ እድል እያለን ዶግማችን፣ ቀኖናችን፣ ታሪካችን፣ ትውፊታችን ሳናውቅ የምንኖር ህዝቦች ነን። ስለዚህ አሁን ቅድም ተናግሬ ያለው እኔ ዋዜማውን ነግሬያቸዋለሁ። ቅድም ቤተክርስቲያን ምንም ሁን ምን አትምጣ አትልም። ከመጣ በኋላ ግን ሳይታከም አይመለስም አይደለም። ቤተክርስቲያን ምንድናት? በዚህ አንፃር መንፈሳዊት ሆስፒታል ናት። ስለዚህ አሁን ዛሬ የመጣው መመለስ ያለበት ታክሞ ተከትቦ ነው። ምን አይነት ህክምና በትክክል ከቆረቆረን እኛም የምንማርበትን ፎርም ቅርጽ መያዝ፣ ትንንሾቻችንም ወንድሞቻችን የሚማሩበትን መንገድ መፈለግና ኃላፊነት መውሰድ። ለአንድ ሰው ለሁለት ሰው ምናምን ተሰጥቶ አይሆንም። ግብፃውያን ምን ያደርጋሉ መሰላችሁ? ገና ከአንደኛ ክፍል ጀምሮ ያወዳደራሉ። ትምህርት ሃይማኖት በፈተና ነው። እኛም ጋር አሁን እሱ ትምህርት አለ፣ ችግር የለም። ስለዚህ ያወዳደሩ 6ኛ 7ኛ 8ኛ ሲሆኑ አንደኛ ያወጡትን ልጆች እንደ ሽልማት፣ አንደኛ የሚወጡት 2ኛ 3ኛ የሚወጡትን እንደ ሽልማት የሆነ መንፈሳዊ ኮሌጅ ወስደው 2 ወር 3 ወር ሰልጥነው እንዲመጡ ያደርጓቸዋል። የሆነ ገዳም ስፖንሰር አድርገዋቸው ሄደው ሰልጥነው እንዲመጡ ይደረጋሉ። ከዛ በኋላ እነሱ ከታች ማስተማር ይጀምራሉ። ከሴትም ከወንድም ጎልጎሎቹ እየተመረጡ ማስተማር ይጀምራሉ። ብዙ ከመሆናቸው የተነሳ አስተማሪዎቹ ብዙ ስለሆኑ ለአንድ አስተማሪ 10 ህፃን ነው የሚሰጠው። በገፍ አይደለም፣ እንዲህ በግምት ምናምን አይደለም። ጠባያቸውንም ስነ ምግባራቸውንም ሃይማኖታዊ ዕውቀታቸውንም ኮትኩቶ ማሳደግ ስለሚገባ አንዲት የሰንበት ትምህርት ቤት መምህር ህፃናትን ከተረከበች የሚሰጣት 10 ህፃን ነው። ምክንያቱም ሁሉ ነገራቸውን ክርስቲያን ማድረግ የምር ስለሆነ አሁን ያቁ ሲያዩት እንኳን ይቀልድ ነው የሚመስለው፣ ይውሻሸት ነው የሚመስለው፣ የልጆች ጨዋታ ነው ያዝነው። የምር ስለሆነ ለአንድ አስተማሪ 10 ልጅ የነዛን 10 ልጆች በሚገባቸው መንገድ ማስተማሪያ ምቹ ማስተማሪያ ያላቸው መጻሕፍቶቻቸው የሚያማምሩ ነገሮች አሉ። ዲጂታል የተሰሩ ቪዥዋላይዜሽን ነገሮች አሉ። እነሱን እያደረጉ ያስተምራሉ። ስለዚህ እኔ ይሄ ግሩፕ ሁለት ነገር እንዲወስን ነው የምፈልገው። ታክሞ ሄደ የሚባለው አንደኛ እኛ መቼና እንዴት የት እንማር የሚለውን ወስናችሁ ሂዱ። ስራ ከሆነ የሰራ ነው። ሁለተኛ በዚህ አጥቢያ ውስጥ የሚገኙ ለትምህርት የደረሱ ሁሉም ልጆች ፈቃደኛ የሆኑ የሚባል አስተምሮ የለም።
ለምን ፈቃደኛ አይሆን? ማን ነው ፈቃደኛ የማይሆነው? በዚህ አጥቢያ የሚገኙ ለትምህርት የደረሱ ሁሉም ልጆች ወደ ትምህርት እንዲመጡ ማድረግ ምንችለው እንዴት ነው? ምክንያቱም እዚህ ይሄን የሚያክል ህንጻ አለ። የዚህ አጥቢያ ሁሉም ልጆች የሚመጡ በቂ ነው ለቅዳሜና እሑድ። ቅዳሜና እሑድ ትምህርት ቤቱ ትምህርት አያስተምርም። ሁለቱን ነገሮች ወስናችሁ ስራ ይዛችሁ ነው የምትከዱት እንጂ ዝም ብሎ ለከንቱ የሆነ ነገር ምናምን ተደረገው የወጣቶች ጉባኤ ደግሞ ከርሞ ይደረጋል የሚባል ነገር የለም። ተግባብተን ከሆነ እኔ ጋር ያወራነው ተግባብተን ከሆነ እኔ ነካ ያረኩት አሁን ነግሬያችኋለሁ። በአንድ ቀን ነገረ ቤተክርስቲያን ወይም ዶግማ ቀኖና ነገረ ድነት የሚያልቅ አይደለም። ግን የቀረባችሁ ልትማሩት የሚገባ ስንት ነገር እንዳለፋችሁ ለማሳየት ነው። እንዲያ ከሆነ እናንተም የምትማሩበትን ቅጽ ሰነቱ ለእናንተም በቂ ነው። እንደየእድሜያችሁ ቢያንስ እድሜው ከፍ ያለን ሰው 5ኛ 6ኛ ክፍል 7ኛ ክፍል ገብቶ እንዲማርም ስለሚደረግ በዛ ተካታችሁ የምትማሩበትን መንገድ እንዴትና በምን ሁኔታ በተለይ ግን በአጥቢያችን የሚገኙ ሁሉም ለትምህርት የደረሱ ልጆች መተው የሚማሩበትን መንገድ ይሄ ብዙ ነው። ይሄ ኃይል በነገራችን ላይ ይሄ በየሰፈሩ ቢቀሰቅስ ቢመዘግብ ቢቆጣጠር ሁሉም የአጥቢያው ልጆች ትምህርት ይመጣሉ። ከዛ በኋላ ደብሩ አርአያ ይሆናል። ሌሎች አድባራት ይሞከራል። ሁሉም አጥቢያ ላይ ግን 100 200 300 በዛ ሲል 1000 ምናምን ግን እንደሱ አይደለም። እኛ ቁጥሩን አንፈልገውም። እኛ የምንፈልገው የአጥቢያው ሁሉም ልጆች የሚለውን ነው። ብዙም ቢሆኑ ብዙዎቹ፣ ጥቂትም ቢሆኑ ጥቂቶቹ ለምንድን ነው መተው ቅዳሜና እሑድ ሃይማኖታቸውን የማይማሩት? እዛ ቲክቶክ ላይ ዩቲዩብ ላይ ጌም ላይ ተጥደው ቅዳሜና እሑድ ከሚያሳልፉ ስንት ያልተማር ነው ስንት ልንማረው የሚገባ ሰው የሚያደርገን የእግዚአብሔር ልጆች አካል የሚያደርገን ዕውቀት እያለ ልጆች ተቋርጠው የሚቀሩት ምንድነው? በእስልምና የተከበቡት እነ ሶሪያ እነ ግብጽ እያደረጉት እኛ በክርስቲያን ሀገር የምንኖረው ሰዎች ይህን ማድረግ ያቃተን ምንድነው? እኔ ይሄ ግሩፕ እንዲወስን የምፈልገው ይሄንን ነው። የመምጣታችሁ ዓላማ ይሄንን መወሰን ነው ዋናው ነገር እንጂ መምጣት መሄድ ልማዳዊ ምልልስ ጥቅም የለው። አሁን እኛ ያጣ ነው የሚሰራ ሰው። አሁን ይሄን አልኩኝ አይደል እንዴ? ይሄ ስራ አይደለም። እኔ አሁን ቅስቀሳ እየቀሰቀስኩ ነው እንጂ ስራ አይደለም። ስራው የነዚህን የምናወራቸውን ነገሮች ወደ ተግባር ከቀየር እናንተ በቋሚነት ይሄንን ባይር የሆነውን ኦርቶዶክሳዊ ትምህርት የምታገኙበት ማንም መናፍቅ የማያስደነግጣችሁ ኮራ ብላችሁ የኔ ሃይማኖት እኮ ይሄ ነው መጽሐፍ እንዲህ ይላል ማለት የምትችሉበት መስመር ሲቀየስ በዚህ አጥቢያ የሚገኙ ሁሉም ልጆች ለትምህርት መጥተው በየክፍል ደረጃቸው ከኬጂ እስከ 12ኛ ክፍል መማር ሲጀምሩ ስራ የሚባለው እሱ ነው። ሐሳቤ ግን ግልጽ ነው። ተረድታችሁኛል? በቃ ይሄንን ሁለቱን እንግዲህ መወሰን የናንተ ግዴታ ይሆናል። አለዛ በመንፈቅ ይሄ ጉባኤ ጥሩ ነው፣ ብዙ የተለመደ ነገር አለ። ጉባኤው ጥሩ ነው፣ በወር ይደገምልን፣ ጉባኤው ጥሩ ነው፣ በሁለት ወር ይደገም የሚባል ነገር የለም። አሁን አልተማርንም። እኔ ያልተማርነው ትምህርት አለ አልኳችሁ እንጂ ትምህርት አላስተማርኩም። በቃ ያልተማርነው ትምህርት አለ። ከኛ ይበልጡ ኦርቶዶክሳውያን አሉ። ኦርቶዶክሳዊነት በፍጹም እንደዚህ አይደለም። ንስሐ የማይገባ ሰገራው የማይቀበል ክርስቲያን አይባልም። አይደለም ሲጀመር ሳይሆን አይደለም አልኩ እንጂ ትምህርት አላስተማርኩም። ስለዚህ በወር ይደገምልን በጣም ጥሩ ስለሆነ በ15 ቀን ይሁን አይደለም። ወጥ ትምህርት የምትማሩበት ደብተር ገዝታችሁ የክርስቲያናዊ ስነ ምግባር፣ የምስጢረ ሥላሴ፣ የምስጢረ ሥጋዌ፣ የቤተክርስቲያን ታሪክ፣ የነገረ ቅዱሳን፣ የነገረ ማርያም ደብተር ገዝታችሁ እስክሪፕቶ ገዝታችሁ ጊዜ ቦታ ወስናችሁ የምትማሩበትን የአጥቢያችን ደግሞ ሁሉም ልጆች ተካተው የሚማሩበትን መንገድ እንዴት መደረግ ምን ልታረጉ እንደምትችሉ ምን ድርሻ እንዳላችሁ ምን አቅም እንዳላችሁ እኔ አላውቅም። እሱን ብታደርጉ ደስ ይለኛል። ይሄ የጥቆማ ነው። ቤቱ ያሰበው ነገር ይኖር ይሆናል። እንደኔ ግን በጣም የሚቆረቁረኝ ነው የነገርኳችሁ። እንደ ሀገር አሁን እንላለን ኋላ ቀሮች ነው ምናምን። አይ እሱስ እየሮጥን ነው። እንደ ቤተ ክርስቲያን ግን እንደኛ ከኋላ አይቀርም። በአክራሪ እስላም ተከበው ሁሉም ህዝብ ቆራቢ ነው ማለት ምን ማለት ነው? ሁሉም ወጣት ስጋው ደግሞ ይቀበላል። እንደውም እዚህ አዲስ አበባ እንደው አስቂኝ እኮ ነን እኛ
አንዲት ግብፃዊት ወጣት አስቀድሳ ደግሞ እነሱ ብዙ እንደኛ አይነት ነጠላ ቀሚስ ምናምን አያውቁም ያገኙት ነው የሚለብሱት ከዛ ቁማ አስቀድሳ መጀመሪያም እየገለማመጧት ነበር ሴቶቹ እንደነሱ ላለበሰች የኛ ሰው በመገልመጥ ነው የሚያስተምረው በመገልመጥ ሰው አይማርም ሂጂ አይባልም እንዴ ማስተማር በፍቅር ማስተማር አይቻልም ነይ እስቲ እህቴ እንደዚህ ብታረጊ ነው አይባልም ከየት አመጣነው እንደሆነ አይገባኝም እኔ በቁጣ ነው የምንጀምረው እኛም ጋር እኮ ነው እዛ ማለቱ ተማሪው ከወሮ ሲያበላ ትርስ ጸናጽኝ ወረውር ሰው ሁሉ አለ ልጅ እኮ ነው እየተማረ ለምዶብን እና ልጅቱ ግብፃ እንደዛ ሲያዩት ገና ሲገለምጧት ኋላ ደግሞ እርገተ ቁርባን ሲወል ልትቀበል ስትጥርስ አቺ አላወቀችውም እኮ እነዚህ እኮ እየቆረቡ ነው ምን እየተደረገ መስሎሽ ነው ምናምን አሏት እሷ እኮ ኦርቶዶክስ ናት ሪል ኦርቶዶክስ ናት ደግሞ እኮ ምን ሆናችሁ ነው እኔ እኮ የጌታዬን ስጋና ደም ልቀበል ነው ያስቀደስኩት በጓደኛዋ በኩል ማለት ነው ይሄን ለብሰሽ ወይ እስማ ማለት ይሄን ለብሰሽ እኛ በጋ ጉዳያችን እንደዚህ ነው ስለዚህ ከዚህ ነገር የምንወጣው እንዲህ ያደረገን አለመማራችን ከሆነ ሁሉም ሰው ኃላፊነት ወስዶ ምናልባት አንድ ወጣት 10 ህፃን ሊሆን ይችላል ወይም 10 ቤት ሊቀሰቅስ ይችል ይሆናል አይ ዶንት ኖ እሱን እናንተ ናችሁ የምትወስኑት ብቻ ባይ ኤኒ ሚንስ ግን እነዚህን ሁለት ነገሮች ቅድም ያልኳቸውን ሁለት ነገሮች እንዴት አድርገን ተግባራዊ እናደርጋለን የሚለውን ይሄ ግሩፕ ቢወስን ይሄንን አቶሚክ ኃይል ወደ ልማት ቀየር ነው የሚባለው ይሄ ነው እንጂ አለዛ መጋየማት እንዳይቆጡ ወይም እዚህ ያሉ አባቶች ንስሐ አባቶቻችን እንዳይቆጡ በ3-4 አመት አንዴ መገኘትን እንደ ስራ ከቆጠራችሁት እኔ ግልጽ አይሆንልኝም ይሄንን እንድትወስኑ ጥቆማዬን ሰጥቼ በእኔ በኩል ያለው ይበቃኛል